ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ እንደምን ሰንብታችኋል ለመላው እስልምና እምነት ተከታዮች እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ አልፋሩቅ መልቲሚዲያ ፕሮዳክሽን ከአባይ ቴሌቪዥን ጋር በመተባበር መውሊዱን የተመለከቱ ልዩ የበዓል ዝግጅቶች ወደ እናንተ ለማድረስ ዝግጅቱን አጠናቋል ዝግጅቶቻችንን እንደተከታተሉ የአክብሮት ግብዣችን ነው የማስተናግዳችሁ ሰይድ መሐመድ ነኝ አብራችሁን ቆዩ صلاة على ملدي سلام على ملدي يكون جنبر نزهي صلاة على ملدي سلام على ملدي يكون جنبر نزهي صلاة على ملدي سلام على ملدي يكون جنبر ينسهي صلاة على ملدي سلام على ملدي يكون جنبر ينسهي هو في دلات مرتو بفتلو حارق بقنبا تشمنو قالو سنين بدرد ورقت بمولو يا وصفو دارچا يراكه عندم التغني زلك ሁሉም በጅምር ነው የወደቀው የሳሳበት ነፍሱ ፍቅሩ ራብተኛ በሃዋ ተጓዥ ነው ያሳባናተኛ ቀን እንደ ስውሎ የማይተኛ ሸውቁ ለገረፈው ለያደባ አንቱን ያለመ ለሚባባ አልታበሰለትም ዛሬም እንባ አልታበሰለትም ዛሬም እንባ صلاة على ملدي سلام على ملدي يكون جنبر ينسهي ቤትህ የተሰራው ባህሩ ዳማዶ የናፍቆትው ጠረን ማይከልለው ግርዶ ተጉዞ የሚመጣው ሀዋ ሰማይ ቀዶ ያላው ወሰን ይዟል እዚህ ደርሶ በሀበሻ ወዳጅ በዛ ለቅሶ ይታወርም አለ አይኑ ፈሶ በሰማዩ መንገድ የሆነው ጠያራ እንዳሻው ሚበረው አስቀናኛ ሞራ ስንቴ ደርሶ ይሁን ባሙነወራ ክንፍ የለንምና አንበረን ቋንቋውን አናውቀው አልነገረን ካንቱ መራቁ ነው የቸገረን صلاة على ملدي سلام على ملدي يكون جنبر ينسهي ከዘመድ አዝማድ ከሰው ነጥሎ ስንቱን ወሰደው ሀገር አስጥሎ በኸበር ፍቅር ወድቆ ከዜኑ ሙሳፊር ሆነ ዙልቢጃዴኑ ያጎት ቤት ኑሮ ምቾቱ ተድላው ረፍት አልሰጠም ይልባል ሞላ ማርኮ ለጠራው አባብሎ ኸበር ብቸኛ ምርጫው መሰደድ ነበር صلاة على ملدي سلام على ملدي يكون جنبر ينسهي በስስት ማልዶ ተጓዘ ሮጦ አውራሊ ስትር ጆንያ ቆርጦ ነቢና አግኝቶ
ውበቱ ደራ በክብር ሾሙት ካፍቃሪ ጎራ የታደለው ነው ሰምሮለት ጣንቱን ፍለጋ ስደቴ ወጣ እርቃኑን ሆኖ ጉዞ እንደወጣው እኔም እንደሱ መች ነው ምመጣው ሰላቱን አላ ማለዳዬ ሰላሙን አላ ማለዳዬ ከውኑ ጀመር ጌታዬ እርቃኑን ሄዶ ጎኑ ደረሰ የማይወልቀው ኩታ ለበሰ ተቋደሰ የውዱን መውደድ ተቋደሰ የውዱን መውደድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ ጽኑ ሙሐባ እያደር ብሶ ማልዶ ከነፈ እንጆንያ ለብሶ ታየ ነግሶ በነቢ መንገድ ታየ ነግሶ በነቢ መንገድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ አልሆነም ለኔ ራቀኝ መድረሻ ነፍሴና ጉሬ በወንጀል ዋሻ አልገራለኝ ላንቱ መሰደድ አልገራለኝ ላንቱ መሰደድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ የኔዋ መሊ እኔኑ ቀጣ መለመል ቀረው መዝለቃ ሳጣ መላው ይምጣኝ ወዳንተ ልሄድ መላው ይምጣኝ ወዳንተ ልሄድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ ከፍቅርህ ጎጆ ነውራችን ገፋን ሀፍረት አስይዞ አንገት አስደፋን ዳናው ጠፋን የጠይባ መንገድ ዳናው ጠፋን የጠይባ መንገድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ ሐቢብ ኑር አልሁዳ ጀማል ኑር አልሁዳ ከሳቅ ደጆ ተነፍጎ እስከ መቼ ፈልጎ የራቀበት ሰው ቀኑ አልሻለም ሰቀቀኑ ናፍቆ ከደስታ ርቋል አዩት በፍቅር ወድቋል ከደረሰው እድሉ ማየት ብቻ ነው ድሉ ሳቁ በኑሬ ወዛ መንከትከቱ ማይበዛ ከጉለት የተጥራራ ወገግታው የሚያበራ ሽሙንሙን ፍልቅልቁ የሚጠራው ከሩቁ አሳየኝ ወጉን ሳቁ አታስቀረኝ በሩቁ ነቢያኔው መዳኛ ደግ የልቤ ዳኛ ርቆኛንቱም ማገኛ አጣሁን መስከኛ አንቱ ሆነ ኋለሜ አንቱን ይላል ቀለሜ መቼ ሆን በመናሜ የማገኘው ሰላሜ መቼ ሆን በመናሜ የማገኘው ሰላሜ ኑረል ሁዳ ኑረል ሁዳ ኑረል ሁዳ ኑረል ሁዳ አሻገረኝ በሌላ እየጠራኝ ጀላላ አባብለኝ በጀማላ በሐይባው በሲፈት ተሂጃዝ ፈለቀና ካፎቱ ወልቀና በእኛም ላይ ዘለቀና ውጋና ለምረት ሐቢብ ኑር አልሁዳ ጀማል ኑር አልሁዳ ለሊቃው ለዚያራው ለረፈደበት ተራው ላይ ሽርጥና መከራው ቀስሉን ካልሞላለት
ሀያት እንዴት ይደምቃል ጥርሱስ እንዴት ይስቃል ሐዘን እንዴት ይለቃል አንዴም ላልዘየሮት አንዴም ላልዘየሮት አንዴም ላልዘየሮት አንጀቴ ማላወጣ በሩቅ እንደምቀጣ ወደ አንተም የማልመጣ ኑርን ጥፋት የአባበከር ጓደኛ አታድርጉ ራብተኛ አርጉን እንጂ ቤተኛ አሽከሮች ካሉበት አሽከሮች ካሉበት አሽከሮች ካሉበት ክብራትና ክብራን ተመልካቾቻችን በድጋሚ እንኳን ለ1501ኛው የታላቁ የመውሊድ በዓል በሰላም አደረሳችሁ። አሁንም ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምንገኘው ከታላቁ ዓሊም ሼኽ መኑል ከሪም ጋር ነው። ሼኽ መኑል ከሪም እንግዲህ ለ23 ዓመታት በኢማምነት በኻጢብነትና በሼኽነት በተለያዩ ዛውያዎች፣ ሐሪማዎች፣ መሳጅዶች ቂራአት በማቅራት ይታወቃሉ። በአሁኑ ወቅት ደግሞ በኢማም ሐሰን መስጂድ ኮልፌ አካባቢ ኢማምና ኸጢብ ናቸው። ከእሳቸው ጋር የመውሊድን ሸሪዓዊ ምልከታዎች፣ የበዓሉን አከባበር፣ ታሪካዊ ዳራዎችና ሌሎች ጉዳዮችን እናነሳለን። አብራችሁን ቆዩ። ሼኽ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሶት ለመውሊድ። አልሐምዱሊላህ አልሐምዱሊላህ። ኸይር እንግዲህ ዛሬ የመውሊድ ዕለት ነው። የረሱሉ ሰለላሁ ዐለይሂ ወሰለም የልደት በዓል በድምቀት የሚከበርበት እሳቸው የሚወሱበት ዕለት ነውና እርስዎ ደግሞ ሼኽ ኖት፣ ዓሊም ኖት፣ የደረስነት ህይወት አሳልፈዋል። በልጅነት ጊዜዎት እንዴት ነበረ መውሊድን የሚያሳልፉት? ምን ትዝታ አሉት? ከዛን ጀምር። መቼም ለየት ያለ ትዝታ የለኝም በመውሊድ ዙሪያ። ያው እንደሌላ ጊዜ አሁንም እንዳለ ሁኔታ ነው የሚከበር ያለው። ገጠር ነው እንግዲህ የተወለድኩትም ያደግኩትም ብዛት የቀራሁትም እዛው ገጠር ላይ ነው። አዲስ አበባም ቀርቻለሁ እና በቃ አሁን ባለው ሁኔታ ነው ያለው። አባቴ ሐሪማ አባቴ ትልቅ ሼኽ ናቸው። አዲስ አበባ እንኳን ከ10 በላይ ኢማሞች አባቴ ደረሳዎች አሉ። ገጠር ላይ ብዙ መሻይኾች አሏቸው እና እሳቸው ጋር አሁንም ይከበራል። የዛኔም ነበረ። አሁን እኔም በአመት አመት ይሄዳለሁ። እሳቸው ከሞቱ አላህ ይርሐማቸው አሁን 21 አመት ሆነ። የት ነው ሐሪማቸው? ሐሪማቸው ማዕከላዊ ኢትዮጵያ ስልጤ ዞን አልቾ ወረዳ ውስጥ ነው። ምን ይመስላል እስቲ መውሊድ በስልጤ አካባቢ በተለይ ደግሞ በእርሶ አባት ሐሪማ በአልቾ ምን ይመስላል? የመንዙማው፣ የሰደቃው፣ የኢባዳውን ነገር እንደው በትንሹ ብናነሳው። በጥቅልሉ ኢትዮጵያ ላይ ያለው ሰሜኑንም ሁሉንም ስናየው በተመሳሳይ ነው። ከዓለሙ ተመሳሳይ ነው ያለው። ሰደቃ ነው። የነቢዩን ታሪክ አለይሂ ሰላቱ ወሰላም መናገር ነው። የነቢዩን ታሪክ ደግሞ በመንዙማ አድርጎ ዑለማዎች ያዘጋጁት አለ። በመንዙማው መልክም ይቀርባል። ቀጥታ መሻይኾችም አንዳንድ ታሪክ እያነሱ ያስተምሩበታል ኡማው። ነቢዩንም አለይሂ ሰላቱ ወሰላም ኡማው እንዲወዳቸው ህፃናቶች፣ ሴቶች፣ ወንዱም ሁሉ የነቢዩ ፍቅር መሐባ ድሮም በሙስሊም ሁሉ ይኖራል እንዲጨምር ይደረግበታል። ሰደቃ አለ፣ ሰላት አለ ነብይ አለ፣ ጀማ ይሰገዳል እና በየሀገሩ ግን የኛ ኢትዮጵያው ትንሽ ለየት የሚል ነገር ይኖራል በየክፍለ ሀገሩ በየአካባቢው እና ያ እንዳለ ሆኖ ኢትዮጵያ እስልምና ፕሬዝዳንት ሀጂ ኢብራሂም ቱፋ እንዳሉ አገር አቀፍ ብቻ ሳይሆን ዓለም አቀፋዊ ነው። መውሊድ ዓለም አቀፋዊ ነው እና ስለዚህ አሁን ሶሻል ሚዲያ የሚቀርቡት እኮ ውስን ሀገሮች ነው። መጨናነቅ ስለሚመጣ የሁሉ አይቀርም። አሁን ብዛት ሙስሊም ያለባቸው ሀገሮች ኢንዶኔዥያ፣ ማሌዥያ ከ300 ሚሊዮን በላይ ሙስሊም ያለበት ሀገር ሶሻል ሚዲያ ላይ እኔ አላየሁትም።
እነሱ መውሊድ የሚያከብሩ ናቸው። እና ሌላ ፓኪስታን ቢሆን በሰፊ አይቀርብም፣ ህንድም ቢሆን ብዙ ሙስሊም ነው ያለው መንግስቱ፣ ሙስሊም ባይሆኑ መንግስታቸው እና ዓለም አቀፋዊ ነው ለማለት ፈልጌ ነው። አንድ ሰው አሁን መውሊድን ሲያከብር ሰደቃ ሲያወጣ በመንዙማ በመድህ ረሱል ሰለላሁ ዐለይሂ ወሰለምን ሲያወድስ ኢባዳ ነው። ኢባዳውን በማድረጉ ምንድነው የሚያገኘው ጥቅም? አጅሩ ምንዳው ምንድነው? ኢባዳ መቼም መውሊድ ብዙ መልካም ነገርን አቅፏል ይዘዋል። ቁርአን ይቀራበታል። ከነቢዩ ተያያዥነት ያላቸው አንቀጾች ይቀራሉ። ለምሳሌ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዒየን ኢለላህ ቢኢዝኒሂ ወሲራጀን ሙኒራ፣ አበሳሪ አርገን ብርሃን አርገን ነው የላክነህ የሚለውን መሰሎቹ ይቀራሉ። ለቀድ መነ አላሁ ዐለል ሙእሚኒነ ኢዝ በዐሰ ፊሂም ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሙሁሙል ኪታበ ወልሒክመህ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ይህም ነቢዩ ለዚህ ኡመት ላይ ትልቅ የአላህ ስጦታ እንደሆኑ አላህ ሚሉ የተናገረበት ነው። ስለዚህ ይሄ ሁሉ ጸጋው የቁርአኑ፣ የኢማኑ፣ የተውሂዱ ነቢዩ ከተወለዱ ጀምሮ ነው። ሰደቃም ያለ ነገር ነው በቁርአን። አብራሮች መልካም ሰሪ ሙእሚኖችን ሲናገር ባህራቸው ወዩጥዒሙነ አጣዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ፣ ወዩጥዒሙነ አጣዓመ ምግብን ይመግባሉ፣ ዐላ ሑቢሂ መዓ ሑቢ እየወደዱ ለራሳቸው እየፈለጉት ሌላውን አስቀድሞ ይመግባሉ። ማንን ነው የሚመግቡት? ምስኪንን፣ ድሃዎችን፣ የቲሞችን፣ አሲሮችን፣ ሙርከኞችን። እና እስልምና የሙርከኛ ሰብአዊ መብት ሁሉ ይጠብቃል። ይሄንን የሚመግቡ ናቸው ነው። በሐዲስም ብዙ አለ በሰደቃ ዙሪያ። የቅያም ቀን ሰውየው ፀሐይ ትቀርባለች ቀድር ሚል እንዳለ ፍጡሮች በአንድ ሜዳ ይሰባሰባሉ። ጭንቅ ነው። ሁሉም ኡመት ባረገው ሰደቃ ጥላ ላይ ይንጣለላል ብለዋል። እና በመውሊዱ ይሄ ሰደቃ አለበት። ኸይሩኩም መን አጥዓመ ጣዓመ ይላሉ ነቢዩ። ከእናንተ ከመልካሞቹ ምግብን የመገበ ሰው ነው። ከዛም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ነው ያለው በሰደቃ ዙሪያ የተናገሩት ዓለይሂ ሰላቱ ወሰላም። አፍሹ ሰላመ በይነኩም ወአጥዒሙ መሳኪን ወሰሉ ቢለይል ወናሱ ኒያሙን ተድኹሉል ጀነተ ቢሰላም። ምግብ ማን ነው ሰላምታን ለአጠቃላይ ለሙስሊሞች አሰራጩ፣ ቡድን፣ ብሔር፣ ወገን ሳትለዩ ምግብን መግቡ። ሰዎች በተኙበት ተነስታችሁ ለጌታ ሲገዱ አምልኩት፣ ጀነትን በሰላም ትገባላችሁ ብሏል። እና ይኸው እዚህ ላይ ምግብ ተናግረዋል። ጀነት በሰላም ከሚገቡባቸው መልካም ስራ አለ። አሁን ግመሎች ይታረዳሉ። ሶማሌ ክልል ባለፈው መውሊድ መሰለኝ 1000 ግመሎች ሲያሳዩ ነበረ። እና አሁን አንዋር መስጊድም እስከ 5 ግመል፣ ደቡብ የአብሬ ሸኾች ጋር ደግሞ እስከ 20 ግመሎች በላይ ይገባሉ በየአመቱ። ይሄ ሁሉ የሰው ልጅ ሊበላው ነው። ደግሞ የገጠሩ ሰው ነው የሚበላው። ስጋ ሳያገኝ ወር ከዛም በላይ ሊቆይ የሚችለው ምስኪን ህብረተሰብ እና ስለዚህ ብዙ መልካም ነገር ይዘዋል ነው የሚለው። መቼም ሰደቃ እንዳለበት ተነጋግረናል። ሰላተል ጀማ ይሰገዳል። ወንድሞች ሙስሊም ወንድሞች ይሰባሰባሉ፣ ይዘያየራሉ። ብዙ መልካም ነገር ይዘዋል። ላሙሻሐተ ፊል ኢስጢላህ ይባላል። ሰዎች በተሰማሙበት ነገር መጨቃጨቅ የለም። ለዚህ መልካም ተግባር መውሊድ ብሎ ይጠሩታል። እና እንደሚታወቀው መውሊድ ነቢዩ የተወለዱበትን ቀን በማስታወስ የሚደረግ ፕሮግራም ነው። ያ ውዴታቸውንም የሚቀሰቅስ የሚጨምር ነው። ቀድሞም ጠቅሼዋለሁ። ወፊ ሰሒሐይን ምን ሐዲስ አነስ ረዲየላሁ ዐንሁ أن النبي صلى الله عليه وسلم قال لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين عنداتشو ليامن አይችልም እኔ ከወላጆቹ ከልጆቹ ካጠቅ አላይ ከሰው ልጆች ሁሉ አብልጦ እኔን እስካልወደደ ኢማን ሙሉ ወይንም እንዳለ አይገኝለትም ብሎ ነው ያስቀመጡት።
ኢማም አልቡኻሪ ይህን ሐዲስ ሲያስቀምጡት ተርጀማው መጀመሪያ ባቡ ሑብ ረሱል ሚን አልኢማን አንተም ኢማን ብለህ ጠቅሰን ነበር። ነቢዩን መውደድ የኢማን አካል መሆኑን በተመለከተ ነው ይሄ አርዕስት ብሎ ይጀምራሉ። ከዛ ይህን ሐዲስ ያመጣሉ። ሰላቱን መን ኩነ ፊህ ወጀደ ቢሂነ ሐላወተ ልኢማን። ይህ ሙተፈቅ ዐለይሂ ሐዲስ እና አንዱ አላህን ረሱሉን መውደድ ነው ይላሉ። 3 ነገሮች በሱ ውስጥ ያሉ ሰው የኢማንን ጥፍጥና ያገኛል። አንዱ ምንድነው? አላህን ረሱልን ከሌላው አብልጦ እስከወደደ ድረስ ነብዩ የሚወደዱት አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም የአላህን ውዴታ ተከትሎ ነው። አንድ ባሪያ አላህን ባለውለታው ስለሆነ ከማንም በላይ መውደዱ ጸባዩ አስገድዶት ፈጣሪውን መውደድ ይገደዳል። የነብዩ ተከታይ ነው። ወዶ ከዓለሙ መርጦ ስለላካቸው ይወደዳሉ። ስለዚህ ብዙ ሐዲሶች ነው ያሉት በውዴታቸው በፍቅራቸው ዙሪያ። መውሊዱ ለዚህ ይጠቅማል። አንድ የሚጠቀሙ ደግሞ መውሊድን ለመቃወም ቢድዓ እያሉ ነው። ቢድዓ የሚባለው ወሁወ ማ ኡሕዲሰ ፊዲን በዲን አዲስ ፈሊጥ የሌለ ነገር መጨመርን ቢድዓ ይሉታል። አሁን ሰደቃ አለ ብለናል፣ ሰላት አለ ረሱል አለ ብለናል፣ ቁርአን ይቀራል በመውሊዱ ብለናል። ስሙን መውሊድ አሉት እንጂ። ስለዚህ አሁን ሐዲስ አለ ማ ኡሕዲሰ ፊዲን ባዕዶች እንዳረፉት በዲን ላይ የመጣ ሲባል በዱንያ ጉዳይ የመጣው ይሄ ካሜራው፣ መኪናው፣ አይሮፕላኑ የመሳሰሉት ቢድዓ ይባላል። በሉጋ ግን ቢድዓ ይባላል። አዲስ ፈሊጥ ከዛ በፊት ያልነበረ የተገኘ ነው በአረብኛ ቋንቋ ደረጃ ያ ያካተዋል። የኢስጢላሑ ግን በዲን ጉዳይ በሃይማኖቱ ጉዳይ አዲስ የመጣ ፈሊጥ ነገር ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዚህ ሐዲስ 2 መፍሁም ይገኛል ይላሉ። መን አሕደሰ ሐደስ አዲስ ነገር ያመጣ ፊ አምሪና ሃዛ በዚሁ ጉዳያችን ማለት በዲናችን ማለት ነው። ይሄ ጉዳይ የያዙት ነቢዩ ዲን አላህ ብቻ የሚመለክበትን ሃይማኖት በተመለከተ ሐደስ ያመጣ ሰው አዲስ ነገር ያመጣ ፈሁወ ረድ እሱ ተመላሽ ነው። ፊ አምሪና ሃዛ ሲሉ በዚህ ጉዳያችን ሲሉ በዲን በዱንያ ጉዳይ የመጣውን ቢድዓ ነው አንለውም፣ ሐደስ ነው አንለውም። እንደገና ደግሞ ማ ለይሰ ሚንሁ ከሱ ያልሆነን ያመጣ ከሆነ ፈሁወ ረዱን ተመላሽ ነው፣ ተቀባይነት የለውም ድርጊቱ። እና ከሱስ የሆነው ከሆነ ማ ለይሰ ሚንሁ ሲሉ አማ ማ ሚንሁ ከዲኑ የሆነ ከሆነ ያ የመጣው አዲስ ፈሊጥ እና ከቁርአን ከሱና ማይጋጭ ከሆነ ይሄ ምን ብሎ ይወዙታል ዑለማዎች? ቢድዓተል ሐሰን ብሎ ይወዙታል። መልካም ቢድዓ ማለት ነው። እና መልካም ቢድዓ እንዳለ ከሰይድና ዑመር ልጀምር። ነቢዩ ዓለይሂ ሰላቱ ወሰላም ተራዊሕን 3 ሌሊት ወይም 4 ሌሊት በጀማዓ መስጊድ ገብቶ አሰግደዋል። በኡማው ዋጅብ ግዳጅ ከሆነ በሚል ትቶታል። ከዛ በኋላ ሰይድና ዑመር አንድ ጊዜ ከቆዩ ኸሊፋ ከሆኑ በኋላ ዑመር 2 ዓመት አካባቢ ያስተዳድረዋል፣ ትንሽ ወራት ይጨምራል። ከዛ ዑመር ተሾሙ። ሲያዩ መስጊድ ሲገቡ ሰው ተበታትኖ ለየብቻው 2-3 ሆኖ ይሰግዳል። በአንድ ኢማም ረትቦ እንዲሰገድ አደረጉ። አንዳንዱ ዘገባ 3 ሐፊዞችን ጠርቶ አወዳደሩ ይላል። በፍጥነት የሚቀራውን 30 አንቀጽ ቀርቶ እንዲያሰግድ፣ መካከለኛ ቀራር የሚቀራውን ማነው 25 አንቀጽ፣ በጣም ማይፈጥነውን 20 አንቀጽ አስቀርጡ እየቀራ እንዲያሰግዱ ረተቡ። ከዛ ይሄንን ከረተቡ በኋላ አይቶት ኒዕመቱል ቢድዓቱ ሃዚህ ምንኛ ያማረች ቢድዓ ናት ይቺ አሉ። እንግዲህ ነብዩ ትቶት የነበረው በአዲስ መልክ መጀመራቸው ቢድዓ ነው አሉት። ከዑመር የበለጠ የሚያውቅ የለም እንግዲህ ከነብዩ በኋላ ማለት ነው፣ ከአቡበክር በኋላ። ስለዚህ የቢድዓ መልካም አለ ማለት ነው። እና ኢማም ሻፊዒ ደግሞ ከዛ ወረድ ብለን ሚነል ቢድዓቲ ማ ሁወ መምዱሑን ወመዝሙም፣ ከቢድዓ የሚወደድም የሚፈለግም አለ፣ መዝሙም የተወገዘ የተጠላም አለ። ይሄ ምንድነው? ከሸሪዓ የሚቃረን የሚጻረር ከቁርአን ከሱና የሚጋጭ የሆነው
ቢድዓ መዝሙም የተወገዘ ይባላል። ማይጋጨውስ መምዱህ የተወደደ ይሆናል። ከሳቸው ወረድ ብሎ ደግሞ ሱልጣን ማነው አልዐዝ ብኑ አብዱሰላም የሚባሉ ሼኽ ነበሩ እና ትልቅ ዓሊም ናቸው። እንደውም ሱልጣን አልዑለማ የዑለማዎች ባለስልጣን ተብሎ የተሰየሙ ናቸው። ካላቸው እውቀት የላቀ ማለት ነው። እሳቸውና እንደገና ደግሞ ከሳቸው በኋላ ኢማሙ ነወዊ ቢድዓን ለአምስት ያካፍሉታል። ኢማሙ ነወዊ ኩለም ይሁን ኩሉ ሁለቱ ማለት ኩሉ ቢድዓትን ደላላ ወኩሉ ضላለትን ፊናር የሚለው ሐዲስ ሙስሊምና አቡ ዳውድ ያወሩት ሐዲስ ነው። እዛ ሙስሊም ሲሸርሁ ኢማሙ ነወዊ አሁን ኢብኑ ዑሰይሚን ኢማሙ ነወዊ ደረጃ ሲገልጹ መጅሙዕ ነወዊ መርጂዕ ነው አሉ። እንደገና ደግሞ ሸርሕ ሙስሊም መርጂዕ ነው አሉ። ለኡማው መመለሻ ነው አሉ። እዛ ላይ ቢድዓ ለአምስት እንደሚካፈል ዋጅብም ሁሉ እንዳለ ግዳጅ የሆነ ቢድዓ ሙስተሐብ፣ መክሩህ፣ ሐራም እንደሆነ ለአምስት እንዳካፈሉት ይናገራሉ። አሁን ቢድዓ እንዳለ ነው በቢድዓ መልካም የለ የሚሉ ወንድሞች ይሄ አካሄድ እነሱም ከብዙ ቢድዓ ነው የሚያወጣቸው። ለምሳሌ ብንወስድ በአቂዳ ያመጡት ቢድዓ አለ። በረሱል ጊዜ የለ፣ በሰሓባ ጊዜ የለ፣ በአራቱ መዝሀብ ጊዜ የለ። እና አቂዳ ማለት በቀልብ ሐቅ ነው እውነት ነው ተብሎ የሚታመን የሆነው አቂዳ እምነት ይሉታል። እምነት እንደማለት ነው። ከዚህ የበለጠ ቢድዓ ምን አለ? ከሱዲ በኩል ደግሞ ይሄን ለሶስት ማካፈል ተውሂድን ያልተቀበለ ሰው ተውሂዱ ትክክል አይደለም የሚሉም አሉ። የሚያጅቡ ናቸው። ሰሓባዎች፣ የአራቱ መዝሀብ ባልተቤቶች፣ ከነሱ በኋላም ያለው ዑለማ ተውሂዱ ትክክል አይደለም እያሉ ነው። ስለዚህ አሁን አላህ በቁርአኑ ተውሂዱን ያሳወቀው ሱረት ሙሐመድ ፈዕለም አነሁ ላኢላሃ ኢለላህ እወቅ በሐቅ የሚያመልኩት ጌታ የለም አንዱ አላህ እንጂ። ይሄ ነው ተውሂድ ማለት። ነቢዩም ላኢላሃ ኢለላህ ብሎ አሳውቀዋል። ቁል ሁወ አላሁ አሐድ ይኸው አላሁ አሐድ አላህ አንድ ነው። ተውሂድ ይሄ ነው። ኢላህነቱን ሲገልጽ ኢላሁኩም ኢላሁን ዋሒድ ጌታችሁ አንድ ብቻ ጌታ ነው ሌላ የለውም። ይሄን ሐቂቃው ተውሂድ። ተውሂድ አልእስማ የሚሉ ጭራሹም ገባ ብላ ስታየው በጣም እንደው የሚያስቅ ነገር ነው። ተውሂድ አንቀሲሙ ኢላ ሰላሰቲ አቅሳም ይሉና ኢላ ተውሂድ አልኡሉሂያ ወኢላ ተውሂድ አልሩቡቢያ ወኢላ ተውሂድ አልአስማኢ ወሲፋት። ለዚህ ደሊል ለማካፈሉ አንድም ደሊል የሚያመጡት የለም። አልሐምዱሊላህ ረብል ዓለሚን አርረሕማን አርረሒም ማሊክ የውም ዲን የሚለው ለተውሂድ ለሶስት ለማካፈል ደሊል ያደርጉታል። ውሸት ነው። በአንዱ መቅጣጫ ተውሂድ ለሶስት ይካፈል የሚል የለበትም። ባይሆን የአላህን ዋሕዳንያ ረብነቱን ማሊክነቱን የገለጸበት ነው እንጂ በማናቸውም በሚያመጡት ከቁርአን አያዎች ከሐዲስም ቢሆን ቢድዓ ለሶስት ይካፈላል የለም። ከዛ ይሄ አቂዳ ነው የእምነት ያመጡት ቢድዓ ነው። እና ወረድ ብሎ ደግሞ እንደገና በኢባዳም ያመጡት አለ። ብዙውን ሰው ያሳሳቱበት ነቢዩ ዓለይሂ ሰላቱ ወሰላም ቅድም እንዳልኩ 3 ሌሊት 4 ሌሊት ተራዊሕ አሰግደዋል። የረመዳን የመጨረሻው 10 ለዋኺር ሲገባ ሱብሕ አሰግዶ በ21ኛው ንጋት ሙዕተከፍ አላቸው። ከመስጊዱ አንድ ሰው ወራለች ቦታ እዛ ዱንካን ነገር እዛ ገብቶ ለብቻቸው ነው ማታ ያረጉ በኢባዳ ያደሩት። የሚከተላቸው ወጡ ለተሐጁድ አለ። ሰሓባው ሞልተዋል። ብቻቸው ነው። አሁን እነሱ ምን አመጡ? ሰላተ ተራዊሕ በጀማዓ ማነው ተሐጁድን በ10 ለዋኺር በጀማዓ። ያው እነዚህ የሳዑዲ አዲስ የመጣ እንቅስቃሴ ከዛ በፊት በሁለቱ ሐረሞች በመካና በመዲና ሐረም ማንም ኢማም ይሄን ያሰገደ የለም። ይሄ የኢባዳ ቢዳቸው ነው። ስንቱን አሳሳቱ በዓለም ዙሪያ። አሁን ይሄ ቢድዓ ነው ብላ ብትናገር ሰው አንተን ምን እውር አድርጎ ይመለከታል። በቃ በስሱ ሰርጧል። እኔ ቢድዓ ከቢድዓ ሰዎች ተጨመሩ ሲሉ እንዴት ቢድዓ ያመጣሉ እነዚህ ሰዎች? እኔም 20 ዓመት አካባቢ እንደው ከ20 በላይ አሰግጃለሁ ባለውበት መስጊድ። እና ሌላው እንደገና ደግሞ ዱዓው ኸትሚል ቁርአን ብሎ በረመዳን 27ኛው ሌሊት የሚቀራው ዱዓ ረጅሙ ዱዓ
ዑመርም ይኸው ሰሓባዎች በሌሊቱ በመጨረሻ ጊዜ ነው ተራዊሕ ጨርሶ ቢገቡት ቤት። እንደውም ቶሎ ቶሎ ብሎ ሰራተኞች ምግብ እንዳይነጋ እና ያደርጉ እና ተራዊሕ ከተሰገደ በኋላ አይደለም እና በዛን ጊዜ ዱዓው ኸትሚል ቁርአን ተብሎ በተራዊሕ አልተጀመረም። በዑመርም ጊዜ የሚቀራ ነገር የለም። በአራቱም መዝሀብ ዱዓው ኸትሚል ቁርአን ተብሎ የተቀመጠ አንዳች ነገር የለም። ከየት እንዳመጡትም አይታወቅም። ምናልባት የረመዳን ምርቃና ነሻጣ አስጀምሯቸው ሊሆን ይችላል። ዒባዳ ተውቂፍይ ነው። አስማኡላህ ተውቂፍይ ነው። የአላህ ስሞች ከአላህ ከቁርአን የመጡ ብቻ ነው። ኢባዳም ከነቢዩ አሰራሩ እንደመጣ ነው የሚያስኬዱት። ይኸው በኢባዳ ይጨምራል። መውሊድ ሲሏቸው ልክ ዲን እንደፈረሰ አድርጎ ይጮሃሉ፣ ይንጣጣሉ በየቦታው ስለ ራሳቸው። አሁን እስላማዊ ብርስ የሚባለው ቢድዓ ነው። በነቢዩ ጊዜ የለ፣ በሰሓባዎች ጊዜ የለም። በነቢዩ ጊዜ በመስጊድ ነው ኢልም የሚሰጠው፣ ፍርድም የሚሰጠው መስጊድ ነው። ሁሉም ነገር ዑመር ሲመጡ ነው ወደ ቢሮ አንዳንድ ነገር የወሰዱት ኸሊፋ ሲሆኑ። ይሄም ቢድዓ ነው። እኛ ቢድዓተል ሐሰን እንለዋለን። እነሱ ግን ቢድዓ ነው የቢድዓ መልካም የለም እያሉ በዚህ ቢድዓቸው ይዘፈቃሉ። አሁን ይሄን ጥላቻ የመውሊድ ጥላቻ ያስፋፋው ሙሐመድ ብኑ አብዱልዋሃብ የሱዑዲ እንቅስቃሴ ያመጣው ሰው ከሱ ጀምሮ ነው። ከሱ በፊት ማንም ዑለማ መውሊድን እነሱ በልክ ባወገዙት አንድም አታውቅም። ኧረ እነሱም ደረጃ የደረሰ ሳይሆን በትንሹም ያወገዘ የለም ታሪክ ስንከታተል እና የሱ ክታቦች ክታቡ ተውሂድ የሚል አለ። ብዙ ክታቦች አሉት። ቢድዓ ነው ሱና ነው? ቢድዓ ነው። የሚጠቅም ካለው እኛ ቢድዓተል ሐሰን ብለን እንወዘዋለን። ችግሮች አሉት የሌለው አንቀበለው። ሐታ እሱ ቀርቶ ኡሱል አልፊቅር ሻፊዒ ነው ሙአሲስ ረሒመሁላህ። እሱም ቢድዓ ነው፣ ቢድዓተል ሐሰን ነው። ኢማም ነወዊ ይጠቅሱታል። እና ይሄ ባለበት መውሊድ ሲሏቸው አይ አሻፈረኝ የቢድዓ መልካም የለም ይላል። የኡማው በዓለም መጮህ ከጀመሩ እኮ ትንሽ ቆየት ብለዋል። ቦታ ማይሰጣቸው የነቢዩን መሐባ የሚቀሰቅስ ዓለይሂ ሰላቱ ወሰላም ነገር ይሄ መልካም ቅድም ያነውን ሁሉ ያዘለው ቢጮ ቢሉ ምንም ያመጡትም ነገር የለም። ኢንሻአላህ እስከ ቂያማ ድረስ የነቢዩ ዚክራ መውሊድህ ዓለይሂ ሰላቱ ወሰላም ይቀጥላል። እኛም ህይወታችን እስካለ ድረስ በየአመቱ አመትም ሳንቆይ በመውሊዳቸው እንደሰታለን፣ ሰላዋት እንላለን። ኸይር እንግዲህ ሼክ በጣም ነው የምናመሰግነው። እስቲ ሰሃቦቹ ለረሱሉ ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር በተለያየ መንገድ ይገልጹ ነበርና የፍቅር አገላለጻቸውን ውዴታቸውን እስኪ ይንገሩን። ሰሃቦችማ ለነቢዩ ያላቸው ውዴታ መግለጹም ይከብዳል። ፊዳከ አቢ ወኡሚ ብሎ ነው። ከራሳቸውን ባሻገር አባት እናቴ ላንቱ መስዋዕት ይሁኑ ይሏቸው ነበረ፣ ያለቅሱ ነበረ። አብዱላህ ብኑ አምር ከፍቅራቸው ተነሳ አንዴ ፊቴን አይኔን ሞልቼ ትኩር ብዬ ነቢዩን ፊት አይቼ አላቅም ይላል ረዲየላሁ ዐንሁማ። እና የሰሓባዎች ለየት ያለ ነው። ማነው ኢማም ማሊክ ሳሒቡል መዝሀብ ረሒመሁላህ ምን ይነበረ ሰሓባዎች ኢዛ ሐደሱና ዐን ረሱሊላህ ሰለላሁ ዐለይሂ ወሰለም በከው። ከነቢዩ ሐዲስ ሲነግሩን ሰሓባዎች በሰሓባ ደርሰዋል። ኢማም ማሊክ ያለቅሱ ነበራል። እኛ እናለቅስም እሳቸውን ስናስታውስ። ፍቅራቸው ከሞቱም በኋላ ይኸው ስለሳቸው ሐዲስ ሲናገሩ ያለቅሱ ነበረ። የነሱ ውዴታ መሐባ ለነቢዩ ዓለይሂ ሰላቱ ወሰላም የነበረው ይሄ ነው አይባልም። መውሊድ ነቢዩም አክብሮታል። ካሁኑ ለየት ባለ መልኩ ፊ ሰሒህ ሙስሊም ያለ ሐዲስ አለ። ሰኞን በየሳምንት ይጾሙ ነበር። አንድ አዕራቢይ መጥቶ ሰኞ ጾም እንዴት ነው ሲሏቸው የውሙን ውሊድቱ ፊህ የተወለድኩበት መውሊድ ቀን ነው ብሎታል። በጾም አክብሮታል። ኡማው ግን በሰደቃ ቅድም ባነው መልኩ ያከብረዋል። ሌላው ኢማም ሱዩጢ በዓቂቃ መልክ ያረጉት
አቂቃ ማለት ልጅ ሲወለድ በሰባተኛው ቀን ለደስታ ተብሎ ለሹክር ታርዶ የሚበላ ምግብ ነው። እሳቸው እንደተወለዱ በሰባተኛው ቀን አያታቸው አብዱል ሙጠሊብ አቂቃ አርጎላቸው እሳቸው ከደረሱ በኋላ ደግሞ አቂቃ ለራሳቸው አርጓል። ያ ለተወለዱበት ሽክሩ ምስጋና ነው ያደረጉት። በዚህ መልክ መውሊዳቸውን ወይ መወለዳቸውን አክብረዋል ይላሉ። ሰሓባዎችም ረዲየላሁ አንሁም የነቢዩን መውሊድ ወይ የነቢዩን መገኘት በእሕትፋል መልክ እሕትፋል ማለት አንድ ነገር እህትማም ትኩረት ሰጥቶ ለዛ መሰባሰብ ነው። ሙስሊምና ነሳኢ ያወሩት ሐዲስ አለ። ምንድነው? ሙዓዊየተ ረዲየላሁ አንሁ አነ ነቢየ ሰለላሁ ዐለይሂ ወሰለም ኸረጀ ኢለል መስጂድ ኢላ ሐለቀትን ፊል መስጂድ ፈወጀደ ሰሓበተ ፊል ሐለቀ ፈቃለ ለሁም ማ አጅለሰኩም ለምንድነው የተቀመጣችሁት አሏቸው። ቃሉ ጀለስና ነሕመዱላህ ወነሽኩሩሁ ሊአን ሀዳና ሊዲን ልእስላም ወማ መነ ብሂ ቢከ ዓለይና። የነሳኢ ሪዋያ ወማ መነ ቢከ ዓለይና፣ ሌላው የሙስሊም ብቻ ሪዋያ ነው። ለምንድነው እዚህ የተቀማመጣችሁት? አላህን ልናመሰግነው ልናሸክረው ወደ ዲን ልእስላም ስለመራን እንዲሁም አንቱን ለኛ በመለገሱ አላህ ስጦታ ስላበረከተልን ልናመሰግነው ነው ብሏል። ይሄም ሰሓባዎች የነቢዩን ነገር ቦታ ሰጥቶ አላህን ያመሰገኑበት መሆኑ ነው። ኡማው ግን መውሊዳቸውን በማስታወስ ያመሰግነዋል ይላሉ ዑለማዎች። ሼህ እንግዲህ መውሊድ በተለያየ ጊዜ በተለያየ ዘመን የሚከበርበት ሁኔታ እንግዲህ ከዘመን ዘመን የተለያየ አይነት ቀለም አለውና የጥንቱ አከባበር አሁን ደግሞ በዚህ ትውልድ ያለው አከባበር አዳቡ ስነ ስርዓቱ ምን ይመስላል? ቅድም እንደጠቀስነው አሁን ገጠር ላይ ያሉ ሰዎች ግመል ማረድ አይችሉም ነበረ። የግመል ሀገር ሰዎች ነፋር ምናምን ከቻሉ እንጂ አሁን በአሁን ጊዜ ለየት የሚያደርገው አዲስ አበባም ቢሆን ግመል በኔ እንግዲህ እይታ በቅርብ ጊዜ ነው የተጀመረ ይመስለኛል። እና አዲስ አበባም ይኸው አንዳንድ ቦታ ይታረዳል፣ ግመል ይታረዳል፣ ገጠርም ላይ ይታረዳል። ወራቤም አንድ መስጊድ አለ አዲስ አበባ ሲገባ በስተግራ በኩል አለ፣ ግመል ያርዳሉ እነሱ እና እንደዛ አለ በየቦታው ማለት ነው። ይሄ ለየት ያደርገዋል ከድሮ ይላለው። ሌላው ደግሞ እኔ የሚመስለኝ የዘንድሮ ዓመት የመውሊዱ ታሪኩ ያው ሲራቸው ታሪካቸው ከመናገር አንዱ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከተወለዱ በ40 ዓመታቸው ነው ከአላህ የነቢይነት ማዕረግ የተሰጣቸው በ40 ዓመት። ከዛ መካ ላይ ዳዕዋ እያረጉ 13 ዓመት ቆዩ። 13 ዓመት ቆዩ። ከዛ ለስደት ተገደዱና መዲና ስደት ወረዱ። በመዲና 10 ዓመት ስንት ሆነ? 40 ዓመት ሲሆን መካ ላይ 13 ስንት ሆነ? 53 መዲና 10 63 ወቅቱ ሲመጣ አሁን ደግሞ ይገለጻል በየሜዳው። እና ይሄ አንዱ ታሪካቸው ማወቅ ይሆናል ብዬ ነው። እንግዲህ ሙስሊሙ ማህበረሰብ አንድነቱን ለዘመናት ጠብቆ ነው የቆየው። አሁን ደግሞ አዲሱ ትውልድ እንዴት ነው አንድነቱን ወንድማማችነቱን ጠብቆ አስጠብቆ ሊቀጥል የሚችለው? አንድነቱ አስፈላጊ ነው። አላህም አንድ ሆኑ ብለዋል። ነብዩም በአንድነት ነው ያዘዙ የቀሰቀሱት። ወአተስሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ የአላህን ገመድ ይዛችሁ ቁርአን ወይ ዲን አልእስላም ሐብሉላሂል መቲን ይባላል። ይሄን ይዛችሁ አንድ ሆኑ፣ አትከፋፈሉ፣ በቡድን አትከፋፈሉ ብለዋል። ወላ ተናዘዑ ፈተፍሰሉ፣ ክፍፍል አትፍጠሩ፣ ደካማ ትሆናላችሁ። ይህም ቁርአን ነው። ነቢዩ አለይኩም ቢልጀማዓ ነው፣ በአንድነት አደራ ነው ብሎ ያሉት። እንዲሁ አንድነትን ሲያጠናክሩ
እነማ ያእኩሉ ዚእቡ ምን አልገነም ልቃሲያ ተኩላ ከበጎች ነጥሎ የሚበላው ለብቻው ያለችዋን በግ ነው የሚያጠቃው። ሸይጣንም የሰው ልጅ ለብቻው በሆነ ጊዜ ነው የሚያጠቃው የሚያጠመው። ይሄ ነው መን ሸዘ ሸዘ ፊናርም ይላሉ። ብቸኛ የሆነ ሰው በእሳት ለብቻ እሳት ይወርዳል። ነዑዙ ቢላህ። ይሄ ሁሉ ወደ አንድነት የሚጣራ ነው። ብዙ አለው ስለ አንድነት። ጊዜ አይወስነው፣ ብሔር አይወስነው፣ ወቅት አይወስነው። አንድነታችን ጠብቀን ልንሄድ ይገባል ይላሉ። ሁሉም ደግሞ በየመንሀጁ እየሄደው አብሮ መዝገድ አብሮነት የሚከለክል ነገር የለም። ቅብላችን አንድ ነው። መጽሐፋችን ቁርአን ነው። ነቢያችን ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ቅብላችን ካባ ነው እና ይሄ ሁሉ ወደ አንድነት የሚያመላክት ነው ይሄ ሁሉ። ስለዚህ እነዚህ ቢያንስ አንድ ያረጉናል። ይሄን ይዘን ልዩነቱን እየጠበቅን እርስ በርሳችን አንቲ ካፊር ሳንባባል መቀጠል አለብን ነው የሚለው። እንግዲህ ሼህ በጣም ነው የምናመሰግኑት። ዛሬ መውሊድ ነው። መውሊዳችንን አድምቀውልናል። ከልብ እናመሰግናለን። ኢንሻአላህ ደግሞ በሌላ ጊዜ እንገናኛለን። በዓሉ ኢዱ ቆንጆ እንዲሆን እንመኝሎታለን። መርሐባ። እኔም ለሁሉ ሙስሊም አላህ መልካም መውሊድ አላህ እንዲያደርግለት ኸይር ሁሉ ዳዋ የሚያደርግበት ወደ ነቢዩ መሐባ ነቢዩን ወደ መከተል ቀስቀሳ የሚያደርግበት ለሁሉም እንዲሆንለት በዚህ አደራ ይላለው። ነቢዩን እንዲወድ እንዲከተል አለይሂ ሰላቱ ወሰላም ቀስቀሳ ሁሉም እንዲያደርግ እኔም በአቅሜ እሞክራለሁ ኢንሻአላህ። ኸይር። በድጋሚ እናመሰግኖታለን። ኢዱ ያማረ የተወደደ እንዲሆንም እንመኝሎታለን። ክቡራትና ክቡራን ተመልካቾቻችን የ1501ኛው የመውሊድ በዓል ዝግጅቶቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። ሆዴንም ያባባኛል አንቱን ይለኛል የኔው ሀቢቢ አንቱም ብለን ለመዳን ሰርግ የቀዳን ሸራፍ ልሑቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቢ አንቱኖት ነቢ በጁዝ ቢሆን በሱራው ቢወደስም ቢጠራ ወስፉ ማይገራው ለአንድም ከታቢ በሰጠኝ አቅም ሆሄ ፊደል ለቅም ማልኩኛ ለቅም መድሁን ሐቢቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቢ አንቱኖት ነቢ ሐድራችሁ እንዳይጥለኝ ደጋግሞ የሚሞትለኝ እንዲነጥለኝ ሚን ኩል ዘንቢ ውዱን ሰው ፍለጋ ፈጅቶ ስንቱን ዘመን ቀርጣጣው ናፋቂ የሆነውን ሰማን ተራርቆ መኖር አልሆን ሲለው አማን መንገድ ወጣ ጥኗት የፋርስን ከተማን ስደተኛ ረገው ገራገሩን ሰልማን
ቢከብድ ውዴታው ገዳይ ነው መሐመድ ሲራጁ አድሮ እየጀደደ ያናውጣል ሞጁ ወጀቡ ጠልፏቸው ስንቶቹ ተፈጁ ከሸውቁ ለለባ አይድንም ወዳጁ መርጋት አይቻለው እስካልቆመ ደጁ ዘይኔ ያነቢ ሀቢቢ በፍቅር ወይኔ ላይ ለሆነው እስረኛ ፍቅር ነው ከሳሹ ጠበቃውም ዳኛ ሸምጋይ ፈራጅ የለው ደግሞ መላክተኛ ያኖረዋል እንጂ አርጎት ህመምተኛ ምንድናለው መላ ከበር እስኪተኛ ዘይኔ ያነቢ ከአበባ ፍልቃቄት የቀላው ጎንጭ ሆነ ነጅምን ቆጥ ብልቆ ሞቅ ያለው አይን ሆነ እንደ ክረምቱ ላይል ጥቁሩ ጉተና ሆነ ሳላይ ቀረሁና ኖሬበት ወቅቱ ሆነ አንቱዬ እንዴት ልሆን ጠና የኔስ ጎዴ አንቱዬ እንዴት ልሆን ጠና የኔስ ጎዴ ቢጠናኝ ነው በዳነው መጓዙ የቀልቤ ላይ ብርሃን እንዲህ መደብዘዙ ግን አውቃለሁ እኔም ሸሂድ አለኝ ብዙ ባንቱ እንደከመለ የወዳጁ ጓዙ አህመድ የከውኑ ዳኛ የጅብሪል ጓደኛ የኔው መዳኛ ሺፋቶ ቢቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቤ አንተኖት ነቢ አይቀርም መተከዜ ፍቅር ካልሆነ ጓዜ ብቸኛው ሂርዜ ስሙ ነው ነቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቤ አንተኖት ነቢ ሁሌም አዲስ ነው ስራው ላደመጠም ላወራው ታሪኩ ሴራው ቀልብን አንባቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቤ አንተኖት ነቢ ለእኔ የሚድረስ መሐባ ልልበስ ወዳጅ ካባ እንደ ሷሃባ ሁኑኝ ሙረቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ የሩሄ ቀለቤ አንተኖት ነቢ ሰላቲ ሰላሚ የመካው ሙከረሙ የጦይባው ለሐረሙ አያምርም አይደላም ዙፋን ላይ ቢቀመጡ በፍቅር ካላጌጡ ቀልባቸው በወዶ በፍቅሩ የተሞላ አይሻም ከቶ ሌላ ነብዩን ለማየት በናፍቆት የነደደ ስንቱ ሰው ተሰደደን ሰልማንም አፍቃሪው አርፎ መች ተቀመጠ ስቃይን ተካፈተ የፍቅር ስንቱ ሰው አባብሎ ተየጉራ ወቀመሰው መከራ ሙሃባው ወጀቡ በማዕበል እያማታ አደረገው ከርታቶ
እንዴት ልሁን ጠና የኔስ ጉዴ አንቱዬ እንዴት ልሁን ጠና የኔስ ጉዴ እንዴት ነው ሙዕጂዛው መስፈራ ማያውቀው መቃብር ቀልቦ ኢስራ የዘለቀው የእርሱን ኢማምነት ቀድሞ ስላወቀው ሞላው አንቢያ ቅዱስ ላይ ጠበቀው ቆሞ የተላከው ሰላት ላሰግድ ሰላት ላሰግድ ሰላት ላሰግድ የመምጣቱን ወሬ ታዋቂዎች ደርሳኝ ያጀ ፍቅር ነፋስ ጅስሜ እንደባብሳኝ ያነቢ ያነቢ የበረታ ጊዜ ያነቢ ያነቢ ሰላም እየነሳኝ ያነቢ ያነቢ ሲሻው እየጣለ ያነቢ ያነቢ ሲሻው እያነሳኝ ያነቢ ያነቢ እንኳን መኖር ቀርቶ ያነቢ ያነቢ አዋዋል ተረሳኝ እንዴት ነው ክንደበው ደጋን የታጠፈው ተራ ለማፍንጫው መሃሉ ለሰፈው እንዴት ነው ከንፈርው ቀይ ቀዩ የሚያልፈው ቃላትስ አይደለም አልማዝ ነው የሚረግፈው ንግግሩ የሚያርፈው ጆሮ አልፈሩ ዘንድ ጆሮ አልፈሩ ዘንድ ጆሮ አልፈሩ ዘንድ ያድሩት እንቅልፍ የለም ረዥም ነው ሌይሉ ቢበሉ አይጠረቁት ያርሱ አላበቀሉም ውሃ ነው ወተቱም እሬት ነው ወሰኑም ቢጓሉ አልደመቁት ቢሞሸሩ አልጎሉም ጎዶሎ ነው ሁሉም ያለ ሙሐመድ ያለ ሙሐመድ ያለ ሙሐመድ ወጅዱ ጠልቆ ልቤን ሲያዚዘን ሲያስበቃኝ ጦይፎ አላስተኛ ሲል በሌት እያነቃኝ ሸጉ የጉፈና ሲጥለኝ ሲያጠቃኝ ሲያንጓልል ሲያበትር ሲረግጠኝ ሲወቃኝ ማን ደርሶ ሊያነቃኝ ካላዘኑ አህመድ ካላዘኑ አህመድ ካላዘኑ አህመድ ውዴታው ገዳይ ነው መሐመድ ሲራጁ አድሮ እየጀደደ ያናውጣል ሞቹ ወጀቡ ጠልፏቸው ስንቶቹ ተፈጁ ከሸቁ ለለባ አይድንም ወዳጁ መርጋት አይቻለው እስካልቆ መደጁ ዘይኔ ያነቢ ሀቢቢ طلع البدر علينا من ثنيات الوداع በድጋሚ እንኳን ለ1501ኛው የነቢዩ መሐመድ ልደት የመውሊድ በዓል በሰላም አደረሳችሁ። ዝግጅቶቻችን ቀጥለዋል። አሁን ደግሞ ከወጣቱ ኡስታዝ አደም መሐመድ ጋር ቆይታ እናደርጋለን። እንደነገርናችሁ ያለነው በውዱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል መውሊድ ስራዎቻቸውን፣ ታሪኮቻቸውን፣ ማንነታቸውን እየዘከርን እያወሳን ያለነው አሁንም እሳቸው መዘከራችን ቀጥሏል። ኡስታዝ አደም ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። እንኳን ደህና ቆየህ። እንግዲህ ያለነው ረቢዕ ላይ ነው፣ መውሊድ ላይ ነው። በደማቅ ሁኔታ እያከበርን ነው። ረሱሉ ሰለላሁ ዐለይሂ ወሰለምንም አቅም በፈቀደ ልክ እየዘከርናቸው
በተከታዮቻቸው ዘንድ የሚፈቀሩ የሚወደዱ የሚከበሩ ታላቅ ነቢ ናቸው። ሁል ጊዜም ስለሳቸው ሲነሳ የፍቅር ነቢ ናቸው፣ የሰላም አምባሳደር ናቸው፣ የአንድነት መልክ ናቸው እየተባለ ይወሳልና የፍቅር ነቢ ናቸው ሲባል ምን ማለት ነው? እስቲ እዚህ ላይ እናውራ። ከፍቅር ጋር ከውዴታ ጋር ያላቸው ቁርኝት ምን ይመስላል? ባረከላሁ ፊክ። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ አሽረፊ ረሱሊላህ ሙሐመድ ብን ዓብድላህ ወዓላ አሊሂ ወመን ዋላህ። አማ ባዕድ። በመጀመሪያ ደረጃ በዚህ በታላቁ ወር በጸደዩ በረቢዑ ወር በዚህ መልኩ በሳቸው የውልደት ቀን ስለተገናኘን አንተም በዚህ ፕሮግራም ላይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ስለ ረሱሉ ሰለላሁ ዐለይሂ ወሰለም ለማውራት አንደበት ይተሳሰራል። ስለሳቸው ለመክተብ ብዕሮች ይሳናቸዋል። ከውኑ ሁሉ ሙሐመድ ሙሐመድ ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም በዚህ በዱንያ ላይ እሳቸውን ማወቅ ለሁሉም የተገራ ባለመሆኑ ምክንያት የውመል አኺር ላይ አላሁ ሱብሓነሁ ወተዓላ ያኔ በቂያ ማለት ህዝቦችን ሁሉ በሚቀሰቅስበት ወቅት ያለፉት ኡመሞች ስለሳቸው ምንም እንኳን ከነቢያቶቻቸው ቢሰሙም ምንም እንኳን በወረዱ ኩቱቦቻቸው ስለሳቸው ታሪክ ቀድሞ ከመከሰታቸው በፊት ቢነገራቸውም ግን ያ በቂ እንዳልሆነ አላሁ ጀለ ወዐዝ ስለሚያውቅ ያኔ በቂያ ማለት ህዝቦች መሕሸር ላይ በሚቀሰቀሱበት ወቅት አንድ የሆነ ትልቅ የሆነ ካርኒቫል በለው የሳቸውን ስም ድጋሜ ለማጉላት ካርኒቫል ብለህ ልጠራው ትችል ይሆናል፣ መህረጃ ልትለው ትችል ይሆናል። በዛ መልኩ አላሁ ሱብሓነሁ ወተዓላ ህዝቦች ሁሉ ወደ ነቢያቶች እንዲተሙ ያደርጋቸዋል። አባታችን አደም ዓለይሂ ሰላም ጋር ይሄዳሉ። አባታችን አደም የተጠየቁትን ጥያቄ ይሄ እኔ የምወጣው ነገር አይደለም፣ እስኪ ደግሞ ወደ ሌላ ነብይ ይባላል። ወደ ነቢዩላህ ኑህ ይኬዳል። እሳቸውም የኔ አቅም አይደለም ይላሉ። ወደ ነቢዩላህ ኢብራሂም፣ ወደ ዒሳ ይልና መጨረሻ ላይ የዚህ ጉዳይ ባለሟል የዚህ ጉዳይ ሐቅ ያለው ይሄንን የእናንተን ጥያቄ ሊመልስ የሚችለው ሙሐመዱል አሚን ሰለዋቱ ረቢ ወሰላሙ ዐለይሂ እሳቸው ብቻ ናቸው ይባላል። ሁሉም ነቢያቶች ወደ እሳቸው ህዝቡን ይልካሉ ማለት እንግዲህ ሰዬ ከዱንያ ከተፈጠረች ጀምሮ እስከ መጨረሻው ቂያማ እስከ ቆመችበት ሰው ድረስ ያለ ሁሉም ኸልቅ ነው በዚህ መልኩ ጥያቄ ለማቅረብ እየተመመ ያለው። መጨረሻ ላይ ወደ ነብዩ አለይሂ ሰላቱ ወሰላም ጥያቄው ሲቀርብላቸው አነ ለሃ ብለው ይነሳሉ። ይሄማ የኔ ጉዳይ ነው፣ ስልጣኑ የኔ ነው። ቀድሞውንም አላሁ ሱብሓነሁ ወተዓላ መቃመ መሕሙዳ እንዳላቸው ነግሯቸዋል። ሁሌም ሰላታችን ውስጥ ሁሌም በአዛን ውስጥ ሁሌም በተለያዩ እንትኖች ውስጥ የረሱልን ሰለላሁ ዐለይሂ ወሰለም መቃመ መሕሙዳ እንዲሰጣቸውም ዱዓ እናደርጋለን። ያ ትልቅ የሆነ ክስተት በዚህ መልኩ አላሁ ሱብሓነሁ ወተዓላ ላልሰሙት ጆሮአቸው ስለሳቸው ላልሰሙት በገሃዱ ዓለም ላላዩቸው ሁላ ይሄ ነው የኔ ነብይ፣ ይሄ ነው የፍቅሩ ነብይ፣ ይሄ ነው የኔ ወዳጅ፣ ይሄ ነው የኔ ኸሊል የሚለውን በዛ መልኩ ያስተዋውቃቸዋል። ከዛ በኋላ ያለው ታሪክ የሚታወቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ሄደው ጥያቄ ያቀርባሉ ለአላሁ ሱብሓነሁ ወተዓላ ያ ሙሐመድ ኢርፋዕ ረእሰክ ኢሽፋዕ ቱሸፋዕ ወሰል ቱዕጦ፣ የፈለግከውን ጠይቅ ያ ሙሐመድ፣ አንተማ ግንባርክ እንድደፋብኝ አልፈልግም ይላቸዋል። ኡመቲ 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 ይላሉ። የሆነው ይሆናል ማለት ነው። ይህን የማነሳበት ዋናው ምክንያቴ ምን ያህል ሐቢብ እንደሆኑ፣ ምን ያህል አፍቃሪ እንደሆኑ፣ ምን ያህል ተፈቃሪ እንደሆኑ አላሁ ጀለ ወዐዝም ስለሳቸው ከውኑ በሙሉ እንዲያወራ ፈልጓል አላሁ ሱብሓነሁ ወተዓላ። እኛ ብቻ አይደለንም በምድር ላይ ዝነኛ እንዲሆኑ። አዎ በቃ በምድር ላይ ስማቸው የናኘ ከሳቸው በላይ ለሳቸው ስለ ረሱሉ ሰለላሁ ዐለይሂ ወሰለም ሲወራ ወንድም ሰዒድ ለአላሁ ሱብሓነሁ ወተዓላ የሚሰጠው ኡሉህያ አይደል የአምላክነት ማዕረግ፣ ከዛ በታች ያለን ነገር በሙሉ ትሰጣለህ ለሳቸው። ያንን ብቻ ነው እንትን የምታደርገው። እስከ ጥግ ድረስ መፈቀር ያለባቸው ነብይ ናቸው። ሐታ ሰይዱና ዑመር ረዲየላሁ ዐንሁ አርዳህ ያ ረሱለላህ ኢኒ ኡሂቡክ፣ እኔ ከሁሉም ነገር አስበልጬ ወደውታለሁ ከነፍሴ ሲቀር አላቸው። ያ ዑመር አላመንክም ነው ያሉት። ምክንያቱም ረሱልን ሰለላሁ ዐለይሂ ወሰለም መውደድ ሚነል ኢማን ነው፣ የኢማን ሱልቡ ነው፣ ዋናው አስኳሉ ነው። ከዚያም ፈከረ ሰይዱና ዑመር
አሰላሰለ። ሲያስበው ለካ አንደበቱ ነው እንጂ እንደዛ ያለው ውስጡ ለካ ከሱም በላይ ይወዳቸዋል። ከፊዳ ከአቢ ወኡሚ ያ ረሱላህ የሚላቸው ናቸው። ስለዚህ አሰበና ያ ረሱላህ ወሚን ነፍሲ ከራሴም በላይ ወደውታለሁ አላቸው። አልአነ ያ ዑመሩ አሁን ነው ኢማን ይሄ ሞላው፣ አሁን ነው ኢማን ይሄ ተስተካከለው አሉት። ኢዘን አልረሱል ሰለላሁ ዐለይሂ ወሰለም ተወዳጅ ናቸው፣ ተፈቃሪ ናቸው፣ አፍቃሪም ናቸው። ኡመቲ ኡመቲ እያሉ እያለቀሱ ነው ወደ አኼራ የሄዱት፣ ወደ ረፊቀል አዕላ የሄዱት። ሰሓበቱል ኪራም ይመጡና ያ ነቢይላህ እኛ የእርስዎ ተወዳጅ አይደለንም እንዴ ሲሉ፣ ላ አንቱም አስሓቢ የኔማ ህዝቦች አሁን የማለቅስላቸው ወደፊት የሚመጡ ናቸው። እኔን ሳያዩ እኔን የተከተሉ በእኔ ያመኑ ናቸው። እናንተማ ከይፈላ እኔም በገሃድ አይታችሁ ወሕዩ እየወረደ ይህን ሁሉ ተአምር አይቶ አለማመንማ አለመታደል ነው። ይህን ሁሉ አይቶማ አለመውደድ አለማፍቀርማ ገደቢስነት ነው። ነገር ግን የኔ ትክክለኛ ወዳጆች ማለት እነዚያ በመጨረሻው የሚመጡት ናቸው። እኔን ሳያዩ በእኔ የተከተሉ ወሕዩን ሳያዩ በወሕዩ ያመኑት ናቸው ያሉ ተፈቃሪ ነቢ ናቸው ሰለዋቱ ረቢ ወሰላሙ ዐለይሂ። እንግዲህ ብዙ ነው ስለሳቸው የህይወት ገጽ የፍቅር ገጽ ብናውሳ በዚህ ትንሽ ጊዜ የምንጨርሰው አይደለም። ግን ረሱሉ ሰለላሁ ዐለይሂ ወሰለም ከሰው ልጆች ተሻግረው በፍጡራን ሁሉ የተወደዱ የተከበሩ ናቸው። ምን ሰማቸው ታሪኮች አሉ። የተምር ጉቶ እያነባ ሐሳቡን ገልጾላቸዋል። ግመል አንብተዋል። ታላቁ የኡሁድ ተራራም እንደዚሁ እንወደዋለን ይወደናል ብለዋልና እስቲ ደግሞ ከሰዎች ወጣ ብለን እኛ ግዑዛን የምንላቸው ሰዎች አይደሉም የምንላቸው ፍጥረቶች ደግሞ ምድር ላይ ያሉ በብሎ ደግሞ ከሳቸው ጋር የራሳቸው መግባቢያ ቋንቋ አላቸውና እስቲ ስለነሱ ትንሽ በለን። ወላሂ እንዳልከው ነው። ረሱልን ሰለላሁ ዐለይሂ ወሰለም አይቶ የማይወድ አካል አይኖርም። እንኳን አይደለም ማየት ምን ነው በመጡ ባየናቸው፣ ምን ነው በተናገሩ ባደመጥናቸው የሚባሉ ልዩ ማለት ከማ የቁሉ ሻዒር ሙሐመዱን በሸሩን ላከል በሸር ይላቸዋል። በል ሁወ ከልያቁቲ በይነል ሐጀር። ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ሰው ናቸው፣ ግን ሰው ያልሆኑ በል ሁወ ከልያቁቲ በይነል ሐጀር በድንጋይ ውስጥ እንዳለ ሉል ድንጋም ተብሏል እኮ ሉሉ አልማዙ ምኑ። ነገር ግን ስሙ ነው የሰበሰበው እንጂ እሱ እኮ ሌላ የተከበረ በጣም ውድ የሆነ ንብረት ነው። ልክ እንደዚያ ናቸው። ሙሐመዱን በሸር ሰው ናቸው፣ ግን እንደ ሰው ያልሆኑ ሰብአዊ ፍጡር ብቻ አልነበረም እሳቸውን ይወዳቸው የነበረው። እንዳልከው ሐጀሩም ሸጀሩም ከውኑ በሙሉ ይወዳቸዋል ነቢዩን ዐለይሂ ሰላቱ ወሰላም። እንዳልከው ሚንበር ሁሌ ደገፍ ብለው ኹጥባ ያደርጉበት የነበረ የተምር ጉቶ እስኪ የተሻለ ደግሞ ነገር ተብሎ ሲቀየር ስቅስቅ ብሎ ነው ያለቀሰው። ለቅሶው ሌሎቹ እስኪሰሙ ድረስ ነበረ ያለቅስ የነበረው። ነቢዩ ዐለይሂ ሰላቱ ወሰላም መጥተው የተከበረውን እጃቸውን ሲያሳርፉበት ነው ከማልቀስ የተቆጠበው። ከሳቸው ጋር ተሾካሽከው ነው ነግረውት ነው እምባውን መቆጣጠር የቻለው። ግመሉ እንዲሁ እያለቀሰ ጠጋ ብለው ምን ሆነህ ነው ብለው ይጠይቁታል። አይ አሳዳሬ ወይንም ደግሞ የኔ ባለቤት የሆንኩት ሰው ገርፎኝ ነው ይላቸዋል። ይሄው ስሞታ እያሰሞተብህ ነው፣ ለምንድን ነው ይህንን የምታደርገው? አንዴ ከባልደረቦቻቸው ጋር ኡሑድ ላይ ይወጣሉ። ከሁለቶቹ ታላላቅ ባልደረቦቻቸው ጋር ኡሑድ ኢርተጀፍ እንዲህ ነው የተንቀጠቀጠው። የኡሑድ ተራራ እንዲህ ነው የተንቀጠቀጠው። ያ ኡሑድ እስቡት፣ አንተ ኡሑድ ወይ ተረጋጋ እንጂ ምን ነው? ፈኢነማ ዐለይከ ነቢይ፣ አንተ ጋር ያለው ነቢይና ሁለቶቹ ሸሂዶች ናቸው። ሹፍ ይሄ ግዑዙ እንኳ ፊል ያደርጋቸዋል ነቢዩን ዐለይሂ ሰላቱ ወሰላም። እንኳን ሰብአዊ ፍጡሩ እንኳን አእምሮ ያለው ልብ ያለው ሩህ ያለው አይደለም ጀማዳቱ በሙሉ ስለሳቸው ከይፈላ አላሁ ስብሓነሁ ወተዓላ ነው በዚህ መልኩ እንዲወደዱ ያደረጋቸው። አላሁ ስብሓነሁ ወተዓላ እሳቸው ወደዚህ ምድር እስኪከሰቱ ድረስ ያለው ሁላ ያለፉ ዘመናቶች በሙሉ
በነቢያት አንደበቶችም ሆነ በህዝቦቻቸው ቁርአንም ላይ እንደሚነግረን ሚሳቅ ቃል ኪዳን የተገባላቸው ናቸው። እንዲህ አይነት ነቢይ ይመጣል ወደፊት፣ ሲመጣ አመኑበት እንድትከተሉት ብለው ነቢያቶች በሙሉ ህዝቦቻቸውን ያስተማሩ ታላቅ ነቢይ ናቸው። ይዘውት የመጡትም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን የላክንህ ስለተባሉ እዝነትን ነው ይዘው የመጡት። እዝነትን የሰበከ ነቢይ ደግሞ ላትወደው አትችልም፣ ልትወደው ትገደዳለህ ማለት ነውና ሁሉም ነው የወደዳቸው እሳቸው። እስቲ ደግሞ እንደው አለፍ አለፍ እያል ሴቶችንም እናንሳ። በረሱሉ ሰለላሁ ዐለይሂ ወሰለም ዙሪያ እናታችን ኸዲጃ ረዲየላሁ ዐንሃን ጨምሮ የበረከቱ ሴቶች ነበሩ፣ እጅግ የሚወዷቸው የሚያፈቅሯቸው። እንደውም አንዲት ሰሃቢ ከዘመቻ መልስ ትጠይቃለች አይደለ? እንዴት ነው ዘመቻው? ውጤቱ ምን ሆነ? ተሸነፋችሁ ወይ? ድል አደረጋችሁ? እያለች ውጤቱን ኸበሩን እየሰማች በኋላ ግን ወንድሟም ባለቤቷም ተሰዋ፣ ግን የኔ ነብይ እንዴት ናቸው? ደህና ናቸው ወይ ብላ ደህንነታቸው ስለነሱ ተውትና አፊኩም ሙሐመድ የኔ ወዳጅ አለ እያለች እሱን ነበር ስትጠይቅ የነበረውና የአባቷ የወንድሞቿ የባለቤቷ የሌሎች የቅርብ ዘመዶቿ ሞት እንደዚህ የጥፍር እንትን ያህል አልቆጠረችውም። አፊኩም ሙሐመድ አይነ ሙሐመድ የታለ ነበር። አይኗ ሁሉ እንደዚህ ይንገዋለል የነበረው ነብዩና አለይሂ ሰላቱ ወሰላም ለመመልከት ነበረ። ምክንያቱም በሳቸው ማየት ነው የሷን መድህነት የምታይ፣ እሳቸውን በማየት ነው የመኖሯ ትርጉም ያለው ለዚች እንስትና። ሙሐመድማ በጥሩ ጤንነት ላይ ነው ያለው ሲሏት ኩሉ ሙሲበቲን ባዕደሁ ጀለሉ፣ ሁሉም ሙሲባ እሳቸው በህይወት እስካሉ ድረስ ኢምንት ነው ብላለች ማለት ነውና እንዳልከው ነው ሴቱም ህፃናቱም ወንዱም ሁሉም ነበረ ረሱልን ሰለላሁ ዐለይሂ ወሰለም ይወዳቸው ነበረ። እሳቸውም ለሴቶች ልዩ ክብር ነበራቸው። ዝም ብለህ አይደለም እኮ አንድን ሰው የምትወደው፣ ስላንተ የተሻለ ትኩረት የሚሰጥህን አካል የተሻለ ኢህቲዋ የሚያደርግህን የሚንከባከብህን አካል ነው የምትወደው። ረሱል ሰለላሁ ዐለይሂ ወሰለም አኒሳኡ ሸቃኢቁ ሪጃል ብለው በዛ ጽልመት በሞላበት የጃሂልያ ዘመን መጥተው ሴቶች ከወንዶች ጋር እንዲህ እኩል ናቸው ያሉ ናቸው። አኒሳ ሸቃኢቁ ሪጃል የወንዶች ክፋይ ናቸው። እናንተ 50% ናችሁ፣ ሴቶች 50% ናቸው። ያን ይህንን ያሉበት ወቅት ያን ዓለም ላይ ያሉ ኢሊት ነን የሚሉ ከፈረንሳይ፣ ከእንግሊዝ፣ ከሮም፣ ከፎርስ ከእንደዚህ ትልልቅ ሙፈኪር የሚባሉ አሰላሳይ የሚባሉ ህዝቦች ኑኸቦች ተሰብስበው ስለ ሴት ልጅ ውይይት የተቀመጡበት ወቅት ላይ ነው እሳቸው የተላኩት። እናም ተቀምጠው ሴት ልጅ ሰብአዊ ነች አይደለም ነበር ርዕሱ የኮንፈረንሱ። ሰው ነች አይደለችም የሚል ነበር ርዕሱና በጣም ለረጅም ቀናት ክርክሩ ከተካሄደ በኋላ መጨረሻ ላይ ሰው ነች ግን ወንዶችን ለመኻደም የተፈጠረች ሰው ነች የሚል ነበር። የወንዶች አገልጋይ ነች የሚል ነበር። እንግዲህ በዚህ ወቅት ተልከው ነው ረሱል ሰለላሁ ዐለይሂ ወሰለም ሴት ልጅ እንደኛው ፍጡር ነች ከኛ ከወንዶች ጋር እኩል ነች የሚልን እንትን የሰጡት። በአረቡ ዓለም ከነ ህይወቷ የምትቀበርበት ተጨባጭ ነበረ። ሴት ልጅ በህይወት ራሱ የመቆየት እድል ካገኘች እንደ ሸቀጥ የምትለወጥበት የምትሸጥበት ቁማር ልክ በብር ቁማር እንደምታስይዘው ሁሉ ሴት ልጅህን ሚስትህን የምታስይዝበት እንደፈለገች ለስጋ እንትን የሚያውሏት ያለ ምንም እንትንና ገደብ እንደ ዕቃ የምትቆጠር ያ በህይወት የመኖር እድል ካላት ነው። ካልሆነ ግን በከፊል ቁረይሾች ዘንድ ከነ ህይወቷ ወእዱል በናቲ ሚነል መክሩማት ይሉ ነበረ። ሴት ልጅን ከነ ህይወት መቅረብ የመከበር መገለጫ ነው ብለው ያምኑ ነበረ በወቅቱና ከዚህ ሁሉ ነገር ነው ሴት ልጅ አውጥተው ከወንድ ጋር እኩል ያደረጓትና እንዴት አይወደዱ? አዎ በረሱሉ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናታቸው አሚና አሉ፣ ባለቤታቸው ኸዲጃ አለችና መንዙማችን እንደውም እኔ እሱም አልለመነኝ እኔው ነኝ የፈለኩት ማለታቸውን በመንዙማን ሰምተናል። በሲራውም አለና ኸዲጃ ለረሱሉ ሰለላሁ ዐለይሂ ወሰለም የነበራቸው ፍቅር አክብሮት፣ በተቃራኒው ደግሞ ረሱሉ ሰለላሁ ዐለይሂ ወሰለምም የኸዲጃ ነገር አይሆንላቸውም ነበርና እንደው ስለ ሴቶች ካነሳን አይቀር ይሄን ፍቅር ትንሽ እናንሳው። ረሱል ሰለላሁ ዐለይሂ ወሰለም
አፍቃሪ ነበሩ። እንደሳቸው ያፈቀረ ሚስቶቹን፣ ልጆቹን፣ በአጠቃላይ ሰሓቦቹን ያፈቀረ አንድም ሰው አይገኝም። ባጭሩ ረሱል ሰለላሁ ዐለይሂ ወሰለም የመሰለ ፍጡር ከሳቸው በላይ ሰይዱል ከውነይን ነው የሚባሉ። በነገራችን ላይ የዩኒቨርሱ በሙሉ ዋና የዩኒቨርሱ በሙሉ ሰይድ ናቸው። አለቃ የሚለው ትንሽ ያስቸግራል፣ አማርኛው ያሳንሰዋል። አዎ ሰይድ ማለት በቃ አይነታ ትክክለኛ ትርጉም ሊሆን ይችላል ብዬ አስባለሁ። የሁሉም የዩኒቨርሱ በሙሉ አይነታ ነው ያደረጋቸው፣ ሀያል። ከዚህ ሁሉ ጋር ምናልባት ከሳቸው ይሄ ሁሉ ነገር እንዴት ማድረግ ይችላሉ ብለህ የምታስበውን ነገር በሙሉ በቤታቸው ውስጥ ባለቤቶቻቸው ጋር ሲኖሩ እጅግ በጣም አፍቃሪ ነበሩ። ለምሳሌ ለመጀመሪያ ጊዜ የሐዘን ዓመት ተብሎ የታወጀው ባለቤታቸው ያለፈችበት ዓመት ነው። ዓሙል ሑዝን በመባል በሲራ ተመራማሪዎች ዑለማዎች ዘንድ ይታወቃል። ኸዲጃ ያለፉበት ዓመት ዓመል ሑዝን ተብሏል። የሐዘን ዓመት እንደዛ ብሎ ያሳወጀ የትኛው ንጉስ ነው? የትኛው መሪ ነው? ባለቤቱ ሙታበት ዓመል ሑዝን ብሎ ዓመል ሑዝን የተባለበት ምክንያት እንደዛ እንዲታወጅ እሳቸው መልእክት አስተላልፈው እኮ አይደለም፣ ግን ምን ያህል በጣም ከፍተኛ የሆነ ሐዘን ውስጥ እንደገቡ ስብራት ውስጥ ገቡ። ልክ ኸዲጃን የሚሸት ነገር ሲመጣ ብድግ ነው የሚሉት ከወንበራቸው። ልክ የኸዲጃ ጓደኞች ሲመጡ በደንብ ያከብሯቸዋል፣ ስለ ኸዲጃ ያወሯቸዋል። እንዴት ነበር ኑሯችሁ? እንዴት ነበር ጓደኝነታችሁ? ይላሉ። እጅግ በጣም ነበረ። በአንድ እንትናቸው እንደውም ኸዲጀትን አትንኩብኝ ብለዋል። ለምን? ኸዲጀት ማለት ለኔ ልዩ ነች። አላሁ ስብሓነሁ ወተዓላ ከሁሉም ልጆችን ሲከለክለኝ ከሷ ሁሉም በገፋኝ ወቅት እሷ አቃፌ ደጋፌ። በነገርህ ላይ እኔ ሁሌም አንድ የሚገርመኝ ነገር አለ ሲራ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ከኑቡዋ በፊት ወይም ደግሞ ኑቡዋውን እንኳን ቀድመውን የተሰጡት በነብይነት ከመላካቸው በፊት ሪሳላው ወህዩ ከመውረዱ በፊት የ40 ዓመት ህይወታቸው ላይ ሲነግዱ ምን ሲሉ ታሪኮች አሉ። ነገር ግን ከ40 ዓመት በኋላ ሪሳላውን ከተሰጡ በኋላ ረሱል ሰለላሁ ዐለይሂ ወሰለም ወደ ሻም ሄዱ የሚል ነገር ሰምተን አናቅም። ወደ የመንም ለንግድ ተንቀሳቀሱ ወደ ሐበሻም የሚል ነገር ሰምተን አናቅም። ታዲያ ማን ነበር ይሄንን አስቤዛውን የቤት ወጪውን? በጣም ብዙ እንግዳ ነው የሚመጣባቸው በቀን። ያ ሁሉ ነገር ከግምጃ ቤት የሚመጣ ነገር የለም። ፉቱሃቱን በኋላ ነው የመጣውና ማን ነው ይሄንን የቤቱን ጉዳይ የሚሸፍነው የሚል ነገር ሁሌ አእምሮዬ ላይ ያቃጭል ነበርና ለካ የዚህ ሁሉ እንትን ተሸካሚ ኸዲጀት ነበሩ ረዲየላሁ ዐንሃ ወአርዳሃ። የቤቱን ወጪ አስቤዛውና ሁሉን ነገር ይሸፍኑ የነበሩት እሳቸው ነበሩና ማለት ሁሉ ነገራቸው ናቸው ማለት ነው ኸዲጀትና። በዚህ መልኩ ስለሳቸው እጅግ በጣም አውርተው አይጠግቡም። ሐታ አንዳንድ ጊዜ እመት አይሸት የቅናት መንፈስ ሁላ ይይዛቸዋል። ተይ በሷም አትምጭብኝ ነው የሚለው። እንግዲህ ማዕከውኒሂ ሜት አይሸትን በጣም ከመውደዳቸው ጋር ለሁሉም ቦታ አላቸው ማለት ነው። ለሁሉም በጣም ከሚያስደንቅህ ነገር አንድ ነገር ብቻ ብዬ እንለፍ ወደ ሌላ። ሶፊየት ሰይደት ሶፊያ ረዲየላሁ ዐንሃ ወአርዳሃ ዓመል ኸይበር ነው እንግዲህ የሰለመችው። ዓመል ኸይበር ያው አባቷም እንግዲህ በዛ እንትን ብሏል፣ ያው ተገሏል። በነበረው ሰጣ ገባ ብዙ ሙከራ ተደርጎ እሷን ለማሳመን የሄዱበት መንገድ ወላሂ ያ ሶፊያ እኔ እኮ አባትሽን አልገደልኩትም፣ ወላሂ ያ ሶፊያ እኔ እኮ አባትሽን አልገደል ተማርካ መታ እኮ ነው። ወላሂ ያ ሶፊያ የሆነውን ነገር ማለት የተፈጠረውን ነገር በማስረዳት መጨረሻ ላይ እሷ እስከወደደች ድረስ ማለት የአባቷን ሐዘን አስረሷት። ወዲያው ገና ከኸይበር ሳይንቀሳቀሱ ሰለመች። ሰሓበቱል ኪራም ምን አሉ? አሁን ነቢዩ ዓለይሂ ሰላቱ ወሰላም ሒጃብ ካደረጉላት፣ ሒጃብ ማለት ለኡመሃቱል ሙእሚኒን መጋረጃ እንደማለት ነው። ፊታቸውም እጃቸውም ይሄ ሸኽሰናቸውን በሙሉ የሚሸፍነው ሒጃብ ይባላል። ይሄ ሴቶች የሚለብሱ ሳይሆን ከዛም በላይ ነው። አሁን ነቢዩ ዓለይሂ ሶፊየትን ከጋረዱ ሚስታቸው ሆናለች ማለት ነው በሚል ሰሓቦች አወረዱና ያንን ሒጃብ አደረጉ። ኒካህም ተደረገ። ልክ ከኸይበር ሊወጡ ሲሉ እንግዲህ የሰዓታት ወይንም ደግሞ የውስን ቀናት ልዩነት በምን ያህል ፍቅር እንደረቷት ልክ ግመል ላይ ልትወጣ ስትል ራቃት እንትኑ ማለት ነው። እንዲህ ነው የተንበረከኩላት። ተንበረከኩና እዚህ ጋር አድርጊ ግርሽን አሏት። አስበው እንግዲህ ምን ያህል ኢልቲሃም ምን ያህል እንደተዋሃዱ ምን ያህል
እንትን እንዳደረጉ ይሄን እዚህ ጋር አድርጊው ስትባል እንግዲህ አባቷ ሞተዋል ሳምቲንግ ብዙ ነገሮች አሉ እሷ ደግሞ በፍጹም እግሬንማ የርሶት የተከበረ እግር ላይ አላስቀምጥም ሽፍተ አላስቀምጥም እዚህ ላይ ተባለ አረ ግድ የለም ምናምን ተብሎ ተለምና በዛ መልኩ ነው እንዲህ የሚያደርግ የዓለም መሪ የሆነ እንዲህ የሚያደርግ ከየት ይመጣል ሐቢቢ እውነት ነው እንግዲህ የእሳቸውን ሲራ ታሪክ ማንነት ብናደምጠው የሚሰለች የሚጠገብ አይደለም ግን ካለነው ውስን ሰዓት አኳያ ደግሞ ከሌሎች እምነት ተከታዮች ጋር የነበራቸው ተግባቦት መስተጋብር ግንኙነት አኗኗር ማህበራዊ ህይወታቸው ምን ይመስላል በሱም ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም የታሪክ የሲራ ባለሙያዎች እንደሚነግሩን እናንተ ዓሊሞች እንደምትነግሩን ደግሞ ዝንፍ የሚል ነገር የላቸውም አንድ ጉድፍ አታነሳላቸውም ቢአቢ ኡሚ ዐለይሂ ሰላቱ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ማለት የ24 ሰዓት ቆይታቸው የ360 ቀናት በአጠቃላይ የ63 ዓመት እድሜያቸው በሙሉ እያንዳንዷ ሽርፍራፊ ሰከንድ በሙሉ በታሪክ ውስጥ ተሰንዶ ያለ ነው አንድም ድብቅ ነገር የለም የቤት ውስጡን እነሜት ያዕሻ ያወሩታል የቤት ውስጡን ማለት ነው በሳቸውና በባልደረቦቻቸው መካከል ያለን የውጭን ደግሞ 120 ሺህ ሰሃባ ዘግቦ አስተላልፎታል አንድም የተደበቀ ነገር የላቸውም እንደ ፀሐይ ብርሃን ለዓለም ያበሩ ነብይ በመሆናቸው ምክንያት ማለት ነው ስለዚህ እሳቸው ከሰሃቦቻቸው ጋር ብቻ አልነበረም ተፈቃሪነታቸው ሐታ በሌሎች የማህበረሰብ ክፍል እንግዲህ መዲና ላይ በሚመጡበት ጊዜ መዲና ውስጥ አማኞች አሉ አንሳሮች አሉ ሙሃጅሮች ከመካ መጡ ከሌሎች አካባቢ የጎረፉ አሉ እዛው መሃል ሙናፊቆች አሉ በውጭ ሰልመው በውስጣቸው ያላመኑ ሙናፊቆች ይሁዲያኖች አሉ ይሁዲያኖች ደግሞ ያው የራሳቸው የሆነ አሪቅ የሆነ ታሪክ ያላቸው ከእስልምና ጋርም ራሱን የቻለ እንትን ያላቸው አሉ ሃይማኖት የለሽ ፓጋኖችም ይኖራሉ እዚህ ማህበረሰብ ውስጥ መተው የመጀመሪያ ያደረጉት ነገር ቢኖር አንድ ሰሒፋን ወይም ደግሞ የመግባቢያ ሰነድን መጻፍ ነው የመጀመሪያ ስራቸው ከሁሉም የማህበረሰብ ክፍል ጋር ለመኗኗር ያንን ያደረጉ ህግ አረቀቁ ህገ መንግስት ይሄ ህገ መንግስት ምናልባት በዓለም ታሪክ ውስጥ እንደዚህ አይነት ህገ መንግስት ተሰርቶ አይታወቅም ከዛ በኋላ መምጣቱን አላሁ አዕለም ምክንያቱም አሁን ላይ ዲሞክራሲ ምናምን እየተባለ ያሉት ህጎች በሙሉ ሰው ሰራሽ ስለሆኑ ለሆነ አካል ቢያዝ ያደርጋሉ ላ መሐላ ነገር ግን ቢዩህ ሚነላህ የታገዘ ስለነበረ ያ የይሁዳኖችን መብት ያከበረ የሌሎች ሃይማኖት የክርስቲያኖችን መብት ያከበረ ሐታ በጣም በሚያጅብ ሁኔታ አንድ ውስጥ ላይ አንድ አርቲክል ነበረች ያቺ አርቲክል ወደኛ ሰልሞ የመጣ ሊመለስ የሚል እንትን አርቲክል ነበር እስልምናን የሚጎዳ ሁላ ማለት ነው ተከሰተም والله አስወጣቸው ከመዲና እንዴት አስወጣቸው እንዴት ግለሰቡ ተገኙ በቃ ማለት በዛ ሐድ ውስጥ ይሄ ኦፍ ኮርስ የሁዴቢያ ስምምነቱ ጋር የነበረ እንትን ነው ግን ምን አይነት ታማኝ እንደነበሩም ከሌሎች ሃይማኖት ተከታይ ጋር ለማሳየት ፈልጌ ነው እዛ ጋር ወደናንተ ሰልሞ የመጣ ሰው ሊመለስ ወደኛ ግን ወደ ክርስትና ወደ ቁረይሾች ሃይማኖት የመጣን ሰው ግን ልንቀበል የሚል ነበር ኢትስ ኦኬ እስልምና ውስጥ መጥቶ የሚመለስ ስለሌለ ባይ ዲፎልት ገብቷል ኑር ውስጥ ከገባ በኋላ እንደገና ያስቸግራል ነገር ግን ይሄኛው ችግር የለውም ብለው ተስማምተው ስለነበረ መጡ በዚህን ወቅት ስለነበረ የመጡት ከመዲና እንዲወጡ ተደረገ የሚያጅበው ነገር ግን ከመዲና ወጥተው ከመዲና ጫፍ አካባቢ ላይ ሰፈሩ ያው በታሪክ ውስጥ ሆነ መጨረሻ ላይ እንደውም አረግዴ የለም በቃ ሰውት ጋር ይቅሩ ምክንያቱም ሽፍታም ሆኑ እነዛ ሄደው ገብተዋል አይደለ ምክንያቱም ከእስልምና እንትን ውጭ መተዳደሪያ ህግና ደንብ ስርዓት ውጭ ሆኑ ማለት አይ በእናንተ ስር ቢሆኑልን ይሻላል እስከመባል ደረጃ ሁላ ተደርሷልና አንድ ታሪክ ብጨምርልህ ረሱል ሰለላሁ ዐለይሂ ወሰለም ሐታ ለይሁዲያኖች እጅግ በጣም አዛኝ ነበሩ አንድ ጀናዛ ባጠገባቸው ሲያልፍ አስከሬን ሲያልፍ ከመቀመጫቸው ብድግ ይላሉ ያነባሉ እንደምን ነው ያ ረሱላህ ይሄ እኮ ይሁዲ እኮ ነው ነን ሙስሊም እኮ ነው ሙስሊም እኮ አይደለም እንዴት ለሱ ያነባሉ እንዴት ከመቀመጫው ይነሳሉ አለይሰት ነፍሳ ሩህ አይደለችም እንዴ ሰብአዊ ፍጡር አይደለም እንዴ እኔ እኮ የተላኩት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ተደርጌ እኮ ነው የተላኩት እኔ እኮ ወኢነከ ለዓላ ኹሉቅን ዐዚም የታላቅ ስነ ምግባር ባለቤት ነህ የተባልኩኝ እኮ ነው አለይሰት ነፍሳ
ከእለታት በአንድ ቀን አንድ በጣም ከማ ጃአ ፊል አሰር አንድ በጣም የሚረብሻቸው ይሁዲ ነበረ። መንገዳቸው ላይ ሾክ በማድረግ ዓዛ በማድረግ በጣም ያሰቃያቸው ነበረና ይሄን ሾክ ሁሌ ካጠገባቸው እያነሱ ያልፋሉ። ከሊማ ዋሂዳ አይናገሩትም። አንድ ቀን ሲያልፉ ግን ያ ሾኩ የለም መንገድ ላይ። እንዴ ይሄ ሰው የጠፋ የሚጠብቁት ነገር ነው፣ የሁል ጊዜ ተግባሩ ነው። እሳቸውም ሾኩን እያስወገዱ ፈስፈሕ ሰፍሐል ጀሚል መልካም የሆነን ማለፍ እለፍ ብሏቸዋል አላሁ ጀለ ወዐዝ በቁርአን። እንደዛ ነው የሚያልፉት። ስለዚህ ሲያጡ ጠየቁ፣ ምን ሆኖ ነው ፉላን ሲሉ፣ አይ ትንሽ ታሞ ተኝቷል አሏቸው። ነው እንደሄማ ማየት አለብኝ፣ መዘየር አለብኝ፣ የጉርብትና ሐቅ አለብኝ አሉና ሄዱ። ልክ ወደ ቤት እየሄዱ ያው የድሮ ቤቶች ሽንቁርቁር ይበዛቸው የለም፣ ከሩቅ ሲመጡ ያያቸዋል። እሱ ታሞ ተኝቷል እና በቃ ወይ አንቀው ሊገሉኝ ነው ምናምን ብሎ እንግዲህ ጠላት ነው እሱ፣ በሱ አእምሮ ነው የሚያስበው። ጠላት አድርጎ ስለያዛቸው ተስተካክሎ ቁጭ አለ ማለት ነው። በቃ አሁን የሆነ ነገር ሊያደርጉኝ ነው እንግዲህ የቻልኩትን ሞክራለሁ ብሎ ማለት ነው። ከዛም ቆረቆሩ፣ መግባት ይቻላሉ ያሉ፣ ግቡ ተባሉ። ገብተው እንዴት ነው ወንድሜ ሰሞኑ ምን ነው ጠፋህብኝ? የት ሄደህ ነው ጠፋህብኝ? ከዛ እየባነነ ማለት እንትን እያለ ያ አእምሮውን ጠፍሮ ይዞት የነበረው ነገር ምናምን ሊጠይቁኝ ነው የመጡት ለካ የሚል መጨረሻ ላይ ምን አላቸው? ከጠየቁት በኋላ አይ እኔማ ስጠፋብኝ ጊዜ መታመምህንም ሰማሁ ልጠይቅህ ነው የመጣሁት አሉትና ምን አላቸው? አዲኑኩም የእሙሩኩም ቢሃዛ አላቸው። ሃይማኖታችሁ ለመሆኑ እንዲህ አይነት የስነ ምግባር ባለቤት እንድትሆኑ ያዛችኋል እንዴ ሲላቸው፣ በል ቢአክተረ ሚን ሃዛ፣ አረ እንደውም ከዚህም በላይ ነው የሚያዘን፣ እኛ እንደውም በደንብ ይዘነዋል ብለህ ነው አሉት። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ያ ሙሐመዱ ረሱሉላህ፣ አላህ አንድ ነው አንተም የአላህ መልእክተኛ ናቸው ብሎ በስነ ምግባራቸው ነው ዓለምን በዛ መልኩ እንትን ያደርጉ የነበሩትና ከይሁዳኖች ጋር ከነሳራዎች ጋር ከመጁሳያኖች ጋር ከሁሉም ከዛፉም ከቅጠሉም ጋር ፍቅርን ብቻ የሰጡ ነብይ ነበሩ ሰለዋቱ ረቢ ወሰላሙ ዐለይሂ። እንግዲህ ኡስታዝ አደም ከልብ ነው የምናመሰግነው። በዚህ ደማቅ የመውሊድ በዓል ላይ ተገኝተህ ይሄን የመሰለ የረሱሉ ሰለላሁ ዐለይሂ ወሰለምን ሲራ ታሪክ ማንነት ስላጋራሃን አላህ ደግሞ እድሜ ሰጥቶን አፊያ ሰጥቶን በሌላ ጊዜ እንገናኛለን ኢንሻአላህ። ባረከላሁ ፊክ። እኔም በጣም ነው የማመሰግነው። ክቡራትና ክቡራን ተመልካቾቻችን ያላችሁት በ1501ኛው የውዱ የታላቁ የምርጡ ነቢ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል መውሊድ ላይ ነው። እኛም እሳቸውን እያነሳሳን እየዘከርን እያወሳን እየናፈቅን ያለነው። በያላችሁበት መልካም መውሊድ እንዲሆንላችሁ እንመኛለን። አሁንም ዝክረ ነቢ ረሱሉ ሰለላሁ ዐለይሂ ወሰለም ዝግጅታችን ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ሳይወለድ አቅመር አንዋሩ ቀን ጨልሟል ዘልቃም ጀንበሩ ሳይመጡማ ዘመን ቢሉ ሰብ እንኳን ማየት ያማል ለማሰብ የፍጥረት ወግን ሊሳን الحالو ይመስለኛል ያኔ እንዲህ ያሉ ጭልመት ወርሶ ሲጋርደው ሁሉን ከውኑን አብሪው ወልደሽ ጀማሉን አሚነይቱ በይተ ማለጂው የከውኑን ምትገልግይ ፈርጂው ሐዘን ደርቶ ደስታ እንዴት ይምጣ የእኛን ዕጣ ኑሩን ሳትወልጂው ጸደይ ሆኖ ወጡ ሰኞ ረቢዕ ማልዳ ምድር ፈክታ አብባ ሸብርቃ ረንጉዳ ፍጥረት ሲተባበት ደስታ እንደተጠማ ወልዳ ዘለቀችው ያን ያለሙን ረሕማ የጠራው ኑር ሰማይ የዝነት ፀሐይ መውጫው ከስኬታ ዛድራሽ ከደረመን ምንጫው ሰላም ፍትህ አስፋኝ ዛት ሲፈወለላ በጡልን ተወልደው ፋህላ ወሰህላ
መቻልክና ብንኖር ስንቆጥር እንታየበት የሱስነት ሚስጥር ሙሐመዱ አንቱን ሲፈጥር ካመጣቸው መርየም በታምር ከያዕቆብ ልጅ ሺጥፍ የሚያምር በሱ እናት ላይ ምን ሊያከራክር ማን እንደኔው ብላ ብትፎክር ቢታይ ወንዱ ደስታው ልክ አልቦ ወይ ሙናዊው በርዘንጁን ከቦ ሴቶች ብሰው በልልታ ጋሉ የኑሩ እናት ሴት ናት እያሉ ዝንተ ዓለሙን ይኖር ሲፈገር በፍቅር ነግሶ ተወዶ ሚቀር የሁሉ አዛኝ አንዳች ሳያስቀር መኖር ወልዶ ካሚነት በቀር ባንቱ እኮ ነው ከጉድ የራኩት እንኳን ዲኔን ዱንያን ያወቅኩት ኑር ዊላዳው ሆኖልኝ ዛዴ ባንቱ አይደል ወይ ቆሜ መሄዴ ማጣት መንጣት ሸሻ መለጠን ትልቁን ሰው አንቱን ተሰጠን ይቀራንል የሌ ጎደለን ሙሉ አርጎናል አንቱን ሲያድለን ኢማን በኢነንዳ ይግባ በባሁ የጀነት ኸሮኸማ በሸኹ የጀነት ኸሮኸማ በሸኹ ነቢ ነቢ በሩ እንማሁ የኸሮኸማ የኼራ ዋስትናሁ ነቢ ነቢ በሩ እንማሁ የኸሮኸማ የኼራ ዋስትናሁ ሰቦ የኼራ እንዳ ተጨራን እልፋነ እማት ዱንያ ዱንያ የንቃሩን ብነ እማት ዱንያ ዱንያ የንቃሩን ብነ አረበል የአኼራ ወይ ሜና ታንቾትነ በቀለነ የቅያማ ከረ ንቅመጭነ የቅያማ ከረ ንቅመጭነ የቅያማ ከረ ንቅመጭነ ሰሉ ዐላ ረሱል በሰፋች ዓለም ላይ ሰው ጠቦ ሲከስም ስንት ሕይወት ሲከተፍ በዘር በጎሳ ስም ወለድ ሐዲ የዝነድ ካንባው የሰው ደም ይቅርና ጠባል ዓለም ምንባው ከተወለዱማ የሩህ መድህን ሙላት ፊቱን ማየት ጀነት ስሙን መጥራት ሐያት በልጓሽ ሸክፍ ሐዘን ወግር ሲቃው አይተው የደስታው ኑር ምንጩ መጥቶ አይደል አይነታው ሰለላሁ ዐላ ሙሐመድ ከመሩ ለአክማር የውልደት ቀን መጥቶ ሆድ ካልተላወሰ ደስታ ወሰናቶ ከአንጀት ሳይሆን ከአንገት ሆኖ ያቅል ዜማ ወዳጁ ነኝ ስትል ወዳጁ እንዳይሰማ ንገርልኝ ጨለመብኝ በሚል መንጋቱን ለማበል በቀን መሃል ሆነ ደሊል ስጡኝ አትበል የሻሱ መውለቱን ኸይሩን ሥራው ይስፋ ግን እንደ ጨለማ ኑር መምጣቱ አይክፋ እጥረት በዚህ ኑር ቀን በደስታ ሲሞሉ ምን ይሆን ግን መልስ ለምን ከፋ ቢሉ ንገረኝ እስኪ አንተው መንገድ ሳችሁ ማን ነው ይህ ቀን ከፋ የሚል ወይስ ደስ ያሰኘው ሰይዲ አህለ ወሳህላ ያ ሙሸሪፍ ረቢዕ سيدي أهلا وسهلا يا مشرف الربيع يا مشرف الربيع أشمون من رأسي خلقه جازلكو بكونه لاي يا مشرف الربيع نور على نور أملالته ميسرتو أنتم مساي يا مشرف الربيع ملكو بيابر على تكن ما تجنكن هونش صحاي بس
አጠልቅም ለካ ፀሐይ ሲራጀል ሙኒር አቅማሩ ሲተሯትልም ወይ ወይ የገታው ቡሽ አረጋጉት ኑቅታ አርጉት ከባይ ላይ ለካ ዘልቀው ነው መውላዬ ያ ሙሸሪፍ ረቢዒ ለካ ዘልቀው ነው መውላዬ ያ ሙሸሪፍ ረቢዒ እንግባውን አለት ወዳጁ ሊቀራ አይደል ወይ በርዘጁ መውሪዱ ራይክ ሲያውጣጣው እናንተ ጣው የእጁን ጥላዬ በንጉሥ ኮረም አግድማ ወለጋ ጅማ ታች ላይ በሰሜን ምዕራብ ምስራቁ ነው እስኮንድዶ አብሳዬ ለካ ዘልቀው ነው መውላዬ ያ ሙሸሪፍ ረቢዒ ለካ ዘልቀው ነው መውላዬ ያ ሙሸሪፍ ረቢዒ ለካ ዘልቀው ነው መውላዬ ያ ሙሸሪፍ ረቢዒ ሰለላሁ ሙሐመድ ሰለላሁ ወሰለም መውሊዳ ትልመቱን መርሐበን መርሐበን طلع البدر علينا من ثنيات الوداع ክቡራትና ክቡራን ተመልካቾቻችን የመውሊድ በዓል ልዩ መሰናዷችን አሁንም እንደቀጠለ ይገኛል። አሁን ደግሞ ከአልፋሩቅ መልቲሚዲያ ስራ አስኪያጅ ወንድማችን አንዋር ኢብራሂም ጋር ቆይታ እናደርጋለን። አልፋሩቅ መልቲሚዲያ ኢስላማዊ ፊልሞች፣ መንዙማዎች፣ ነሽዳዎችን በስፋትና በጥራት በዩቲዩብ እንዲሁም በአፕሊኬሽን እና በተለያዩ የሶሻል ሚዲያ ፕላትፎርሞቹ በማቅረብ ይታወቃል። ይህንን ልዩ የበዓል ዝግጅትም አሰናድቶ ወደ እናንተ እያደረሰ ይገኛል። ስለዚህ ስለ አልፋሩቅ ደግሞ እንደዚሁም አንዳንድ ነገሮች እናነሳለን። በዓሉ መውሊድ ነው። በድጋሚ አብራችሁን ቆዩ። አንዋር እንኳን ደህና መጣ። እንኳን ሰላም ቆይህ። ኸይር እንግዲህ ስለ አልፋሩቅ ልናወራ ነው የተገናኘ ነው። አልፋሩቅ መልቲሚዲያ ፕሮዳክሽን አሁን በመግቢያ ላይ እንዳልኩት ደማቅ አሻራ አለው በዚህ በኢስላማዊ ጥበብ ውስጥ እና የተለያዩ የዳዕዋ ስራዎች ውስጥ እና መቼ ተጀመረ፣ እንዴት ተጀመረ፣ ከየት ተነሳ የሚለውን አንስተን ወደ ጨዋታችን ንግባ። መርሐባ። በቅድሚያ እንኳን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ እላለሁኝ። ያው ቅድም እንደጠቀስኩት ስሜ አንዋር ኢብራሂም ይባላል። የአልፋሩቅ መልቲሚዲያ ፕሮዳክሽን የማኔጀር ነኝ፣ እንዲሁም ደግሞ የኢናያ ሪከርድስ መስራችና ባለቤት። አልፋሩቅ መልቲሚዲያ ፕሮዳክሽን ይህን ስያሜ አልፋሩቅ መልቲሚዲያ ፕሮዳክሽን የሚለውን ስያሜ ከማግኘቱ በፊት አልፋሩቅ ኦዲዮ ቪዥዋል ተብሎ ነበር የሚጠቀሰው። ምናልባት አንተ በሰፊም ታውቀዋለህ ከዚህ በፊት እና ቀደም ሲል በነበረው ተቋሙ ወይም ደግሞ ወደ አንዋር መስጂድ አካባቢ ላይ ተቋም ነበረው። የሲዲ ስራዎችን፣ የቴፕ ካሴቶችን፣ መጽሐፍቶችን በማሳተም ከአዲስ አበባ አልፎ አጠቃላይ ለመላው ኢትዮጵያ ሀገሮች፣ ክፍለ ሀገሮች ላይ በማሰራጨት የሚታወቅ ትልቅ ተቋም ነበረ። አልፋሩቅ ኦዲዮ ቪዥዋል በጊዜው በጣም በርካታ ስራዎችን ሰርቷል። በተለይ በፊልም ስራዎች ላይ፣ በመንዙማ ኢንዱስትሪ ላይ ከፍተኛ ጅማሮን የፈጠረ ተቋም ነው። ምሳሌ ከፊልሞች ካነሳን በሁላችንም ልብ ዘንድ የነበሩ የማይረሱ የነቢዩላህ ዩሱፍ፣ የበኒ ሀሽም ጨረቃዎች፣ እንደዚሁም ደግሞ የአስሐቡል ካፍ፣ መርየም፣ ዑመር ሙክታር በጣም በርካታ አንጋፋ የምንላቸው ፊልሞች በሙሉ በአልፋሩቅ መልቲሚዲያ ፕሮዳክሽን ወይም ደግሞ በቀድሞ ስሙ አልፋሩቅ ኦዲዮ ቪዥዋል ታትመው የወጡ። ያኔ ታውቃለህ አንተ መቼም የሲዲ ዘመን ላይ እንዳሁኑ ብዙ ባለሙያዎች አልነበሩም። የካሜራ እጥረቶች አሉ፣ የባለሙያ እጥረት በነበረበት፣ እንዲሁም ደግሞ የድምፅ መቅረጫ እንኳን ሳውንድ አነስተኛ በነበረበት ጊዜ በጣም በጠባብ ሁኔታ ላይ ያንን በርካታ ስራዎች ማፍራት ተችሏል። እንደ በነበረው ጊዜም አሁን ላይ ምናልባትም የኢትዮጵያ የሙስሊሞች የኢንተርቴንመንት የቲቪ
እንደዚህ ትልቅ አቅም ወጣ ብለን የምናስበው ያን አልፋሩቅ በጀመራቸው ትናንሽ ስራዎች የሚመስሉ ግን ትልቅ የነበሩ አቅም የነበራቸው ስራዎች ነው ብለን እናምናለን። በመንዙማው ሌቭል ስንመጣ ደግሞ የነ ሼክ መሐመድ አወል ሐምዛ አንጋፋ ማዲሃችን አላህ ይርሐመው፣ መሐመድ አወል ሰላህ፣ እነዚህ ሼክ መሐመድ ቃዲ፣ እነ ሚፍታህ፣ እነ ፈዋድ መሐመድ አጠቃላይ እነዚህ አንጋፋ የነበሩ ማዲሆችም ጭምር በካሴት መንዙማዎችን ይዘው ብቅ ያሉበትም ዘመን ነበርና ያ ሁሉ ስራዎች የመጣው በአልፋሩቅ መልቲሚዲያ ፕሮዳክሽን በቀድሞ አልፋሩቅ ኦዲዮ ቪዥዋል ነበር እና ይሄ ነው አጀማመሩ አጠቃላይ። ማሻአላህ። በተለይ ሁላችንም የምናስታውሰው የምንወደው የፊልም አይነት አሪሳላ ነው። አሪሳላ በጣም በስፋት ተወዳጅነት ያገኘ፣ ስርጭቱ ተደራሽነቱ ገደብ አልነበረውም። ከዛ በኋላ ዩሱፍ ነው የመጣው። ዩሱፍ ፊልም የእናንተ ስራ ነው። በከፍተኛ ሁኔታም ዩሱፍ ተወዳጅነት ያገኘ እስካሁን ድረስ እንደ አሪሳላ ሁሉ በትዝታ የሚነሳ ነው እና ዩሱፍ ፊልም እንዴት ተሰራ? ምን ለውጥ ፈጠረ? በተለይ አልፋሩቅ መልቲሚዲያን ስሙን ከፍ አረገው፣ ፋይናንሱን ከፍ አረገው፣ ምን ሰጠው? ዳዕዋውን ከፍ አረገለት? እስኪ እሱን ብናነሳው ደስ ይለኛል። እውነት ለመናገር ያኔ አልፋሩቅ መልቲሚዲያ ፕሮዳክሽን ወይም ደግሞ አልፋሩቅ ኦዲዮ ቪዥዋል ይዞት ሲመጣ ይህን ሀሳብ ያልተለመደ ሀሳብ ነበር። በተለይ ኢትዮጵያ ላይ አዳዲስ ነገሮች ሲመጡ በተለይ እነዚህ በኢስላሚክ ኤሪያ ላይ በጣም ብዙ እንትኖች ነበሩ፣ ጫናዎች ነበሩ። አልተለመደም። በተለይ ፊልምን ተርጉሞ ማቅረብ፣ በተለይ ደግሞ የነብይን የሚያክል አስመስሎ መስራት ከባድ ነበር ጫናው። ነገር ግን ያው ፋይናንስ ላይ ብዙ አይደለም። ምክንያቱም ትልቁ ዓላማችን እሱም አልነበረም። በጊዜ የነበሩት ባለቤቶች ሲያደርጉት የነበረው ምንድነው ኢንተርቴይንመንቱን፣ ኢስላሚክ የጥበብ ስራው። ምክንያቱም ጥበብን የጀመረው እስላም ነው አይደለ? እስላም ነው ጥበብን ያስተዋወቀንና ያንን መሪነትም ለማምጣት ነው አልፋሩቅን በደንብ ከፍ አድርጎ እስቲል ሊሰራ የነበረው ከዲች ላይ ነበር። በዴክ ሪከርድ ይደረጋል ዳይሬክትሊ ከዛ ወጥቶ ነበር። እንዳሁኑ ኢንተርኔት አልነበረም። ዳውንሎድ አድርገ በፎርኬ ምናምን የምትላቸው ሲስተሞች አልነበሩም። በጣም ስትራግል አድርገው ግን ማስተዋወቅ ነበር ትልቁ ዓላማው። አልሐምዱሊላህ ደግሞ እሱም ተሳክቷል። እንደ ነብዩላህ ዩሱፍ ከጠየቀኝ ደግሞ አሁን ላይ በሁሉም ልባችን ውስጥ አለ አይደለ? ሲያዝኑም ሲከፉም ሲያለቅሱም ጭምር ድምጾች ሁሉ አሉ ጆሮአችን ላይ እስካሁን ድረስ የነ ሚኒሳቡ ድምጾች የነ ዙለይኻ ብዙ እንትኖች ትውስታዎች አሉና በሙስሊሙ ማህበረሰብ ዘንድ ትልቅን የሚባል ያልተደፈረን ነገር ከፍተናል ብለን እናስባለን። ቅድም እንደነገርኩ አንጋፋ ስቲል አሁን ላይ ያሉት የኢስላሚክ ሚዲያ ተቋሞች ባለቤቶች፣ ጋዜጠኞች ጭምር እንዲፈሩ አድርገናል እና ትልቁ ሀብታችንም እሱ ነው ብለን ነው። ማሻአላህ እውነት ለመናገር ትልቅ አበርክቶ ነው፣ የሚናቅ አስተዋጽኦ አይደለም። ይሄ ሁላችንም እንዳልከው ሙያተኞች በየደረጃ የመጣ ነው፣ ከትውልድ ትውልድ ያለው የሚገነዘበው ነው። መንዙማ እንግዲህ በኢትዮጵያ ትልቅ የዳዕዋ መሳሪያ ሆኖ ያገለገለ ነው። የምንዝናናበት የምንጽናናበት የረሱሉ ሰለላሁ ዐለይሂ ወሰለምን ሲራ ማንነት ታሪክ ደግሞ የምንማርበት ነው። ሐዲሳችንን ቁርአናችንን እያዋዛ ልቦናችን ውስጥ ሰርጾ እንዲገባ የሚያደርግ ነገር ነው። መንዙማችን እየተቀዛቀዘ በነበረበት ወቅት ይመስለኛል አልፋሩቅ ወደ መንዙማ ስራዎች ውስጥ ገብቶ ቀደምት ዓሊሞች ሼኾች ይሰሯቸው የነበሩ መድሆችን መንዙማዎችን በወጣቶች በኩል መስራት ጀምሮ ጥሩ መነቃቃት ፈጥሮ አሁን ደርሷል። እስኪ ስለሱ እናውራ። መንዙማ ስራ ውስጥ እንዴት ገባችሁ? ከዛስ እንዴት ውጤት አመጣችሁ? ምክንያቱም ትንሽ ጫና ነበረውና ግን የእናንተ በጥሩ ሁኔታ ሄዶ ዛሬ የምናየውን ፍሬ ውጤት አሳይቶናል። ሂደቱ ምን ይመስል ነበር? አልፋሩቅ መልቲሚዲያ ፕሮዳክሽን የዛሬ 7 እና 8 ዓመት አካባቢ ነው ወደ ዩቲዩብ ቻናል የተቀላቀለው። ምክንያቱም ያው ጊዜ ይቀያየራል። በፊት የነበረው ዘመን የዲቪዲ የሲዲ እነዚህ ቪሲዲ የምንላቸው ቴክኖሎጂዎች ነበሩ። አልሐምዱሊላህ እነሱም በጥሩ ሁኔታ ተጠቅመናቸዋል። ጥሩ ባለሙያዎችን ማፍርተንበታል። ያው ጊዜ ሲቀያየር ቴክኖሎጂውም የራሱን ስታይል ይዞ ሲመጣም አልፋሩቅ በዛው አልቆመም። ምክንያቱም ራሱን እያሻሻለ አፕግሬድ እያደረገ ነው የመጣውና ወደ ዩቲዩብ ዓለም ከተቀላቀልን በኋላ እስካሁን ድረስ ከ350 ሺህ በላይ ሰብስክራይበሮችን ማፍራት ችለናል። ከ103 ሚሊዮን በላይ ደግሞ አጠቃላይ የመንዙማና የነሽዳ እይታ ብቻ መፍጠር ችለናል። እንደ ቁጥር ካየናቸው ደግሞ ከ250 በላይ ትራኮቹን የመንዙማና የነሽዳ ትራኮችንም እንደዚሁ
ለማህበረሰቡ ማድረስ ችለናል። እንደ ማዲሆች እንደ ወጣቶች ካየሁ ደግሞ በፊት የነበሩት በጣም ውስን ነበሩ የነቢያችን ማዲሆች እና እነሱንም አበረክተን ደግሞ ቢያንስ እስካሁን ላይ ከ30 እስከ 50 የሚደርሱ ማዲሆችን በእኛ ስር ብቻ በአልፋሩቅ መልቲሚዲያ ፕሮዳክሽን ስር ብቻ ማሰራት ችለናል እና ትልቅ አስተዋጽኦ ነው ያደረገው። እንዳልከው መንዙማ በጣም እየቀዘቀዘ ባለበት ሁኔታ የመሻይኾቻችን ስራዎች እየተደበቁ ባለበት ሁኔታ ላይ ነው አልፋሩቅ ብቅ ብሎ እነዚህን ነገሮች ከቴክኖሎጂ ጋር በማጣመር ጥሩ ግጥሞችን ጥሩ ዜማዎችን በማምረት እንደዚሁም ደግሞ ጥሩ የሳውንድ ኳሊቲንም በመጨመር አይታችሁ ከሆነ አብዛኛው ክሊፖቻችን የኛ ይለያሉ። ከከለራችንን በደንብ ነው የሚለየውና የምንሰራቸው ለአሁን ላይ ብቻ አይደለም ለወደፊት ተሻጋሪ እንዲሆን ጭምር አድርገን ስለሆነ የምንሰራቸው በትላልቅ መሻይኾች ይገመገማሉ። ግጥማቸው በደንብ ይጠናል። በደንብ ዜማቸው ታይቶ ነው የሚወጡትና አልহামዱሊላህ በጣም ትልቅ ተጽዕኖ መፍጠር ይችላል ብለን እናስባለን። ተወዳጅ ፊልሞችም በተለይ ከነጃሺ ቲቪ ጋር በመተባበር ተከታታይነትና ወጥነት ያላቸው ኢስላማዊ ይዘት የተላበሱ ሸሪዓዊ አዳብ የጠበቁ ፊልሞችም እንደዚሁ እየተረጎማችሁ ታሳዩናላችሁ። በተለይ በልጆች ዘንድ በእናቶች ዘንድ ሁሉም ሊባል በሚችል መልኩ ተወዳጅነትን አትርፈዋልና እነሱ ስራዎች አሁን እንደጠበቃችኋቸው ውጤት እያመጡ ነው? የተመልካቹ ስሜት ምን ይመስላል? በትክክል አሁን ላይ አልፋሩቅ ከዩቲዩብ በተጨማሪ ከዚህ የዛሬ 3 ወር 4 ወር አካባቢ ላይ አንድ አፕሊኬሽን አስተዋውቋል። ያው እንደምናውቀው ዓለም ላይ ስማርትፎን ተጠቃሚ ብዙ ነው። እንደ ሀገርም ካየነው ደግሞ በጣም በርካታ ሰው እጁ ላይ ስማርትፎን ነው ያለው። ምንድነው የኛ እቅዳችን? ይሄ የኢስላም ጥበብ ገደብ የለውም። በቴክኖሎጂውም በተለያየ መልኩ ይገባል። በግጥምም በዜማም እንዳለ ሆኖ ቴክኖሎጂውም ደግሞ ለኛ የሚገድበን አይደለም። ምክንያቱም እስልምና ሰፊ ነው። ብዙ ነገሮች ጋር ኮላቦሬት አድርጎ ተሳስሮ የሚሄድ እምነትም ስለሆነ እኛም እንደ አልፋሩቅ መልቲሚዲያ ፕሮዳክሽን አልፋሩቅ ሱፐር አፕ የሚል አፕሊኬሽን አበርክተናል። ከመጀመሪያ ጀምሮ የነበሩት ፊልሞች እነዚህ በሲዲ የነበሩት በደንብ ኳሊቲያቸውን ኢንሃንስ አሳድገን ያላቸው በ4K በተለያዩ ጥራቶች መጥተዋል። አፕሊኬሽኑ ላይ በጣም ብዙ ፊቸሮች አሉት። እነዚህ ፊቸሮች ምንድናቸው? ምሳሌ አሁን የኦዲዮ ቡኮች ሰው በየመንገዱ እየሄደ ማዳመጥ የሚችላቸው ኦዲዮ ኢስላሚክ ቡኮች አሉት። የአዛን መቆጣጠሪያ ሰዓቶች አሉት። የቂብላ ጠቋሚዎችም አሉት። የህፃናት ኮንቴንቶች አሉት። ኢስላሚክ ኢቨንት ላይ የሚካሄዱ ትኬቶችን ለመቁረጥ ሊሆን ይችላል። በርካታ ኢስላሚክ አንድ ሙስሊም እጁ ላይ ሊኖሩ ይችላል ብለን የምናስባቸውን ነገሮች አስተሳስረን ያመጣነው አፕሊኬሽን ነውና እንደ ፊልም ደረጃ ከተለያዩ ቲቪዎች ጋርም እየሰራ ነው። ቅድም እንዳነሳው ከአንደኛው ነጃሺ ቲቪ ነው አጋራችን። ኢስላሚክ ፊልሞችን እናስተረጉማለን። በደንብ አድርገን በጥሩ ሳውንድ ጥራት ባለው መልኩ ቀርጸን ኤዲት አድርገን ለእነሱ እንሰጣለንና አሁን ላይ አልহামዱሊላህ ይሄ የኢስላሚክ ኢንተርቴይንመንት ወይም ደግሞ የፊልሙ ድባብ ድጋሚ እየተመለሰ ነው ብለን የምናስበው። ለወደፊት እንቀዳለን ወደ አማርኛ ፊልሞች የመግባት። ምክንያቱም ኢትዮጵያ ላይ በጣም ብዙ ሀበሻ ላይ ትላልቅ አሊሞች አሉና የእነሱ ታሪክ ይሄ አጠቃላይ ወጣቱ በሚፈልገው መልኩ ቢቀርብለት በተረካ ሊሆን ይችላል፣ በዶክመንታሪ ሊሆን ይችላል፣ እስቲል በፊልም ሊሆን ይችላል። እናውቃለን ካውንትሩክ ላይ ምን ያክል ተጽዕኖ እየተፈጠረ እንደሆነ የና ኡስማን ፊልም የተለያዩ ፊልሞችና ከነሱ ያልተናነሱ ትላልቅ ጀግና መሪዎች ነበሩና የነሱንም ታሪክ ጭምር እናመጣለን የሚል እቅዳለን። አጠቃላይ ግን ትልቅ ድባብ ነው፣ ትልቅ አቀባበል ነው የተደረገልን። በጣም በጥቂት ወር ውስጥ ከ10,000 በላይ ነው ዳውንሎድ ሁላ ያገኘ ነው የፕሌይ ስቶር ላይ እና ትልቅ አቅም ሆኖናል። የኦዲየንሳችንም ደግሞ ትልቅ አቀባበል አለ ብለን እናምናለን። መልካም፣ በጣም ደስ ይላል። እውነት ለመናገር ከዚህም በላይ እንጠብቃችኋለን። ታዲያ ወደፊት አልፋሩቅ ምን ይዞ ነው የሚመጣው? ባዶ እጁን ነው? እጁ ሙሉ ሆኖ ነው? እንዴት ነው የሚመጣው? አልፋሩቅ ሲመጣም ጀምሮ ብዙ ነገሮቹ የመጀመሪያዎች ናቸው። አሁን አይተህ ከሆነ ማስታወቂያዎቹ በኢትዮጵያ የመጀመሪያ እያለ የምንለቃቸው ብዙ ነገሮች ናቸው እና ያኔም ሲጀምር ፈርቀዳጅ ሆኖ የመጣባቸው ነገሮች ውጤታቸውን አይተናል። አሁንም እየሰራን ያለው ዩቲዩብ ላይ አፕሊኬሽኑ ላይ የመጀመሪያ እያደረጉን ያሉትና ለወደፊትም እንደዚሁ በር ከፋች የምንሆንባቸው በጣም ብዙ ፕሮግራሞችን እቅድ ይዘን እየተንቀሳቀስን ነው። ምናልባት በዚህ 2-3 ቀን ውስጥ የምናስተዋውቀውም አንድ ፕሮግራም አለን። ሸውቂ እስላማዊ ጥበብና የጥናት ማዕከል የሚል ተቋም በኢትዮጵያ ፌዴራል መጅሊስ እውቅና አግኝቶ ሰርቲፊኬት ተቀብለን በቅርቡ ስራ እንጀምራለን። ይህም ደግሞ ለመድረክ ስራዎች፣ ለጥበብ ስራዎች፣ ለቲያትሮች እንደዚሁም የመንዙማን እድገት የበለጠ ከግጥምና ከዜማ ጋር በማዋዛት በባይዛዊ መንዙማ እንደ ኖርማሊ ዜማ ብቻ አይደለም፣ ግጥም ብቻም አይደለም። ተውሂድን የምናስተላልፍበት ነው፣ ፊቅህን የምናስተላልፍበት ነው፣ የረሱላችን ሰለላሁ ዐለይሂ ወሰለም ሙሐባ የምናስተላልፍበት ነው፣ የሰሃባዎችን ታሪክ የምናስተላልፍበት ነውና አስበው ታሪኮች ከግጥምና ከዜማ ጋር ሲዋሃዱ ደግሞ ምን ያህል ፓወርፉል እንደሆነና እሱን በመገንዘብ እየሰራ ነው የምንገኘው። ኢንሻአላህ እነዚህን ነገሮች ደግሞ ሰብሰብ አድርገን ወደ መድረክ የመውጣት ወደ ዓለም የማስተዋወቅ በርከት አድርገን አቅደን እየተንቀሳቀስን ነው። ኢንሻአላህ በቅርብ ቀን ብዙ ነገሮችን እናስታውቃለን።
መልካም እንግዲህ አንዋር በጣም ሰፊ ነገሮችን ነው ልትነግረን የሞከርከው። በጣም ነው የምናመሰግነው። እንግዲህ ቆይታችን እየተገባደደ ነው። መልእክት ካለ እነሆ። ያው የመጨረሻ መልእክት የሚሆነው ድጋሚ ያው በዓላችን መውሊድም ስለሆነ በድጋሚ እንኳን አደረሳችሁ ለመላው የኢትዮጵያ ሙስሊሞች ዓለም ላይ ላላችሁትም እላለሁኝ። የማስተላልፈው መልእክት እንደ አልፋሩቅ መልቲሚዲያ ፕሮዳክሽን አልፋሩቅ ሱፐር አፕ ተለቋል። ፕሌይ ስቶር ላይ ነው ለጊዜው የተለቀቀው። ትንሽ ጊዜያቶች በኋላ ደግሞ ወደ አፕ ስቶር የሚለቀቅበትን ሲስተም እየዘረጋ ነው። እንደዚሁም ደግሞ በቲቪ የመምጣት እድል አለ። ምክንያቱም አሁን አብዛኛው ሰው ስማርት ቲቪዎች ተጠቃሚ ነው። ቤቱ ቁጭ ብሎ ከልጆች ጋር ከቤተሰብ ጋር ቁጭ ብሎ የሚያይበትንም ሲስተም እየዘረጋን ነው። እስከዛው ድረስ ግን ከፕሌይ ስቶር ላይ አልፋሩቅ ብላችሁ ሰርች በማድረግ የአፕሊኬሽን ተጠቃሚ እንድትሆኑ የዩቲዩብም ደግሞ እንደዚሁ ሰብስክራይብ ማድረግ እንዳትረሱ የማለት መልእክት ነው ያለኝ። ይሄው ነው። መልካም እሺ፣ እኛም ሰብስክራይብ እናደርጋለን፣ ላይክ ሼር እያደረግን እናዳርሳለን። መርሐባ ኢንሻአላህ። ወንድም አንዋር የአልፋሩቅ መልቲሚዲያ ማኔጀር በዚህ ምርጡ ተወዳጁ የመውሊድ በዓል የረሱሉ ሰለላሁ ዐለይሂ ወሰለም ህይወት መዘከሪያ መሰናዶ ላይ ስለመጣ ስለ አልፋሩቅም አዳዲስ ነገሮች ስለነገርከን ወደኋላም ወስደህ ትውስታ ውስጥ ስላስገባህን ከልብ እናመሰግናለን። ተመልካቾቻችን ዝግጅቶቻችን ይቀጥላሉ። በያላችሁበት መልካም ጊዜ تكنانا بنبي صلاة الله عليك سلام الله عليك نبي من نور سباقي تفق لجنبي نبي صلاة الله عليك سلام الله عليك نبي قصون ودرسوني يسو كتابي نبي صلاة الله عليك سلام الله عليك نبي لتروزنا واللورا وعجم باربي نبي صلاة الله عليك سلام الله عليك نبي دمقاتا يجرك فالكا قهرم قبي نبي صلاة الله عليك سلام الله عليك نبي مكة بمولد فكا ملك ولو تجابي نبي صلاة الله عليك سلام الله عليك نبي يا نور من قدان تفوقفو يظل من قبي نبي صلاة الله عليك سلام الله عليك نبي يا صوم مددون يا زوله دسكتهم نبي نبي صلاة الله عليك سلام الله عليك نبي 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 كفاف لايبكم كتفات وزيمة موت زينتهم بقتم بزيمة لبقوا بفاجم يما بردو فمو عفر اسكي قبا أرقم كسمو أنتون الكون توقون الناسي وان تكسر فاباقا كاشكرو جوديوان بمن يتكرمو بحر ما دوقومي كون دي تامسكا مالي بالو سمي كرامتنا بكا ويدوم مكادام بسمو تكفران بشي زمن دا محمد لكرر مدهون على انداش كترو انداقن يواهون عبتين كبرين جبان بزدو قال كيداني سالاقن يوبكار انجالي مداني علاش بقى رفتاون يكانيات خديجة دجاستنا تدو بشم قاي بملجا بيتام قونا ونجي كزر ازقا جافو سيكدك يالتاوسو بما من ندفو مرزوبين سرافم بدمو لاي سرقو بفكر جلتا اندمار اندرقو نبي نبي نبي
ተሞላ ሰለላሁ ዐላ ሙሐመድ ሐቢቢል መውላ አህመድ ያሲን ጣሃ ያ ጣሃ አህመድ ያሲን ጣሃ ያ ጣሃ ጌታው ያለበሰው ያ ጣሃ የከረምን ኩታ ያ ጣሃ እንኳን በደረሰው ያ ጣሃ ያሽራል በይታ ያ ጣሃ ሁለት አይኑ ጠፍቶ ያ ጣሃ በጅሃዱ ሜዳ ያ ጣሃ በሱልጣው የዳነው ያ ጣሃ የመስገድ ከታዳ ያ ጣሃ ሸሙን ሞላው ዛቱ ያ ጣሃ ጀማል ጀላል ልብሶ ያ ጣሃ ከፍጥረት አልታየም ያ ጣሃ ሚወደድ እንደሱ ያ ጣሃ አይኑ ሲርገበገብ ያ ጣሃ ሲከፈት ሲከደን ያ ጣሃ ይመስላል ያየውን ያ ጣሃ በጀማል ለማደን ያ ጣሃ እንደምን ነው አይኑ ያ ጣሃ የጀማላው ምንጭ ያ ጣሃ ከብለል ከብለል ሲል ያ ጣሃ ጥቁርና ነጭ ያ ጣሃ በልጅታው የሚገርፈው ያ ጣሃ የኑሩ ልምጭ ያ ጣሃ የሸካዋን ግርዶ ያ ጣሃ በነዝረው ገላጭ ያ ጣሃ ወሰና ያግደው ቆላም አይል ደጋ ባይመታም ይቀጣል የናፍቆቱ አለንጋ ሲፈከር የሚኖር አንድ የለም እንዳንቱ ረሃብ ጥማታችን ናፍቆታችን አንቱ ይሄ መስገኛ ቤታችን የሩህ የቀልባችን ጋሻ መከታችን ደሞ መሻሪያችን ሐዘንን መርሻችን ደስታ ሐሴታችን ማማር መዋባችን መድመቂያ ጌጣችን ሙሐመድ 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 ልከርረው መድሁን አላንዳሽ ቀጠሮ እንዳገኘው አሁን አህመድ ያሲን ጣሃ ያ ጣሃ አህመድ ያሲን ጣሃ ያ ጣሃ ሰላማችን ያ ጣሃ የልባችን ዳኛ ያ ጣሃ አላንተ መጠጊያ ያ ጣሃ የለን መዳኛ ያ ጣሃ በስሙ የሚገኘው ያ ጣሃ ክብረቱ ማረጋ ያ ጣሃ ትንሽ አሉት ሁላ ያ ጣሃ ባንቱ ነው ማደጋ ያ ጣሃ የቀን መንገዳችን ያ ጣሃ ሲመሽ ብርሃናችን ያ ጣሃ በማሸር ሜዳ ላይ ያ ጣሃ ተበቃዋዛችን ያ ጣሃ አምሮ ሲጀላለም ያ ጣሃ ህዋችን ሲረታ ያ ጣሃ ጠንብታው ያዳንን ያ ጣሃ የፈይዱ ገፈታ ያ ጣሃ መባቻው ራቀና ያ ጣሃ የወዳሴ ወሰን ያ ጣሃ ማወደስ ነው ቁጥር ያ ጣሃ ማወደስ አነሰን ያ ጣሃ የኔም ካንቱ ላንቱ ያ ጣሃ ሚፈልቀው ከላሜ ያ ጣሃ ስፍር ቁጥር በዝቶ ያ ጣሃ ይድረሱ ሰላሜ 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 ያ ጣሃ طلع البدر علينا من ثنيات الوداع እንግዲህ ክቡራትና ክቡራን ተመልካቾቻችን ዝግጅቶቻችን የተመለከታችኋቸውን ይመስሉ ነበረ። ከቀሪ የመውሊድ የበዓል ዝግጅቶች ጋር መልካም ጊዜ እንድታሳልፉ እየተመኘን እኛ ከወዲሁ እንሰናበታችኋለን። ከቀሪ የጣቢያችን ዝግጅቶቻችን ጋር መልካም ቆይታ፣ መልካም ጊዜ